ሰው ያለው 24 ሰዓት ነው እኔ የምሰራው የ45 48 ሰዓት የምትሰሩ የሚሰራው በ24 ሰዓት መስራት አለብሽ ጤናዬን የሚያሳጣኝ ጉልበቴን የሚያሳጣኝ ከሆነ ለትምህርቴ ስል አደርገዋለሁ እንዴት ወዴት አለ መጠቀም ጨርቅ ነው መጠቀም በቃ ደክም እኔ ላልደርስ ነው ማለት ነው አዲስ አበባ እየሄድሽ ሰውነትሽ እንደዚህ የተሰነጣጠቀ እግርሽ የተሰነጣጠቀ ያኔ ነው ቀየር በቃ ሞቷል ማለት ነው ለምትሰቃይ ህግ አለ ሬጉሌሽን ግን ለመልካም ነገር ቢጣስ ችግር የለውም እያምናለሁ የቤት ሰራተኛ ብሆንም አይከፈልኝም ባባሽ ደሞዝ አላውቅም የመንግስትን አይበቅ ከዚህ ወደ ስምሽ ሰሚራ ነው ሙስሊም ነሽ ምንድነው ግን የዛ ጊዜ እንደዛ ያደረገ ቃል ዘመኛ ግባ አረባ ጋር ሄዳ በጣም አክቲቭ ነኝ ከሰው ጋር እግባባለሁ ጦርነት አይደል ጦር ሜዳ እንዴት ትሄጃለሽ አባትሽ ያልፋሉ አጎትሽ ልጆች ምናምን ይመጡ እና መሄድ አለብሽ አያ በቃ የለም ምንም ነገር ማድረግ አልሽ እንደዛ ይሰማሻል አዎ ለምንጂ ማቀፍ ባቀፈው ኦር ሼር ባረጉ ያን ፊልም በጣም ደስተኛ ነበር አሱ ሃፒ በቃ እንባይራስ መምጣት አቅቶት ነው እሺ ያው ያልተመረጀ መጀመር ፖድካስት በማይመች ከባድ ልጅነት ውስጥ አልፋ ሴትነት ሳይበግራት ትላንት ህልሟ የነበረውን ጥብቅና አሳክታ ዛሬ ላይ ህልሟን እየኖረች ያለች ጠንካራ ወጣት እንግዳችን ሆና ስቱዲያችን መጣለች። ሰሙ እንኳን ደህና መጣሽ። እሺ አመሰግናለሁ። ሰሚራ እባላለሁ። ያው እንግዳችሁ አባችሁ ስለጋበዛችኝ በመጀመሪያ ልጅ አመሰግናለሁ። እግዚአብሔር ያክብርልኝ። በጣም ነው የምናመሰግነው። እግዚአብሔር ያክብርልን። ሰሙን ልጅነቷ ላይ ምን አይነት ልጅ ነበረች? እንደው ልጅነት ላይ እንዴት ነው ልጅነቷን ያልኖረች እና ያው ያልተኖረ ልጅነት ይሻላል። እንዴት ነው ያው ልጅ ያለ በጣም ልጅ ያለ ነው ከክፍለ ሀገር የመጣሁት እኛ አካባቢ እንዴት መሰልሽ የኛ አካባቢ ማህበረሰብ ውስጥ የኛ ቤተሰብ እናትና አባቴ የዝቅተኛ ከሚባለው ማህበረሰብ ውስጥ ያሉ ናቸው። ዝቅተኛ ስልሽ አሁን አንድ አካባቢ የተሻለ ኢኮኖሚካሊ የተሻለ ቤተሰብ አለ ወደ እነሱ አካባቢ እየሄዱ እዛ ቤት እየሄዱ በተለምዶኛ አካባቢ ለምግብነት የሚሆነው አዲስ አበባ ላይ ጤፍ ነው እንጀራ ነው የሚባለው እንጀራ ዳቦ እንበላለን እኛ አካባቢ ደግሞ ወደ ጉራጌ ክልል ነው ደቡብ ነው እና ቆጮ ነው የሚበላው ያ ቆጮ ደግሞ የሚዘጋጀው በሰው ጉልበት ነው ሴቶች ትልቅ እናቶች ይሄዱ ያዘጋጁታል ያንን ከእንሰት ነው የሚዘጋጀው እና እናቴ ያንን ነገር የዞሮች በምትሰራበት ሞመንት ልጅ የሚዝልን ሰው ወደ አዲስ አበባ ልጅ የሚወስድልን ሰው ስትባል ልጅ ለመያዝ ልጅ ለልጆቻቸው ልጅ ለመያዝ ሲባል ያው እኔን ሪኮመንድ ታደርጋለች አይ ቲንክ በጣም ትንሽ ነበር ትምህርትም አልጀመርኩም ነበር ላይክ የቄስ ትምህርት አለ አይደል ዝም ብለሽ ደብተር ትሄጃለሽ ከልጆች ጋር ሰንበት ትምህርት ነበር እዛው ማለት ነው እዛው ክፍለ ሀገር ደግሞ ወደ ሌራ ተብሎ የሚጠራው ስፔሲፊካሊ ኤሪያው ወደ አካባቢ እዛ ነው ከዛ ነው ወደ አዲስ አበባ የመጣሁት በዛ አጋጣሚ ነው አዲስ አበባ መጥቼ አሁን ያሳድጉኝ ሰዎች ጋር ያደኩት አሁን ላይ ፕሬዘንት ታይም እኔ ያጎቴ ልጆች ጎረቤት አሁን ክፍለ ሀገር ጎረቤት የሚባለው ያጎት ልጅ ያክስት ልጅ ነውና በእኔ እድሜ ላይ ነበሩት አሁን ላይ ወልደው ትምህርታቸውን አቋርጠው ሳይማሩ ቀርተው በዛ ደረጃ ነው አሁን ያሉትና እኔ የነሱ ኩያ የኔ ኩያ የሆኑ ናቸው እንዳልኩሽ እግዚአብሔር ሊያወጣኝ ሲፈልግ እነሱ ምክንያት አድርገው በልጅነት የመጣሁት በልጅነት አዲስ አበባ መጣሁ የመጣሁበት ምክንያት እያስተማርን እየተማረች ቤት ስራ እንድታገዝ ልጆች እንድታጫውት ተብዬ ነው የመጣሁት ልጅ ነኝ በጣም ልጅ ነኝ እና ያው ለዛ ፐርፐዝ ነበር የመጣሁት እያስተማርናት ልጅ ትይዝልን ተብሎ ማለት ነው ክፍለ ሀገር እያለች ደግሞ ስለ አዲስ አበባ የሚነገር ነገር አለ አይደል አዲስ አበባ ብር የምታፈስበት በጣም ሌክዠሪ ላይፍ በጣም ኢዚ ሆነበት ምቾት ነው በጣም ቀጥል ነው በጣም ኤግዛክትሊ ግን እንዴት ነው በቃ እንደምናስበውኛ መስቀል አለኛ ከመስቀል በደንብ የሚከበር በጣም ለመስቀል የጎረቤት እነዚህ አክስቶቻችን ልጆች ትልልቅ ልጆች ለእናቶቻቸው ልብስ ገዝተው ቡና ጨው በርበሬ እንደዚህ አሽገው ከአዲስ አበባ የሚመጡ ነገሮች ነው በጣም ትንንሽ ነገሮች ናቸው አሁን ላይ እኔ ሳስባቸው ዴይሊ ዩዝ ናቸው አይደል አዲስ አበባ ውስጥ ለክፍለ ሀገር ግን ሌክዠሪ ናቸው ላይክ በበዓል የሚገኙ ነገሮች ናቸው እነዛን ነገሮች ይዘው ሲመጡ እኛ ምን የምናስበው ትልቁንን አዲስ አበባ ሄደን ለእናቴ እንደዚህ ያደርጋለሁ በጣም እንደዛ ብዬ ነው በልጅነቴ ከአጎቴ ልጆች ጋር እንደዛ ብለን ነበር የምናወራው ምናምን ያን ነበር ማስበው እንጂ አሁን ከዛ ስመጣ እናቴ መለየት ከአባቴ መለየት የመጀመሪያ ልጅ ነኝ እኔ ኦኬ ለቤቱ
ለቤት የመጀመሪያ ልጅ ነኝ። ብዙ በርደን አለ። ያው ባታውቂም በዛ እድሜሽ ሃይማኖት፣ ቤተሰብ እንግዲህ ዝምድና ብዙ ነገር አለ። ያን ነገር ኮንሲደር አታደርጊም ስትመጪ። ያንን የመወሰኛ እድሜም ላይ አይደለሁም ማቹሪቲ ሌቭል ማለትና አዲስ አበባ መጣሁ። ስመጣ የተቀበሉኝ እነዚህ ያሳደጉኝ ቤተሰቦች የምንጠራባቸው ማለት ነው። እነሱ ናቸው የተቀበሉኝ። አዲስ ሶሳይቲ፣ አዲስ ቋንቋ፣ አዲስ ነገር ነው። ሁሉም ነገሩ አዲስ ነው። ዛባባ ደግሽ የሮጥሽ ከከብት ጋር በጣም የክፍለ ሀገር ነገር ታውቂያለሽ። ስፔሻሊ ደግሞ የኛ ሀገር እንዴት ነው መብራት ውሃ ምናምን የሌለበት አካባቢ በቃ በደንብ የገጠር ሆነ ቦታ ነው የነበረው ማለት ነው። ከዛ ውስጥ ደግሞ ተሽደው ነው ወደዚህ ከጨለማ ወደ ብርሃን ልጅነትም አለ። ሰው እንትን አታደርጊው፣ ኮንሲደር አታደርጊው። እዛ ሎስት ያደረግሽው ነገር ያጣሽው ነገር አታደርጊው። እና እዚህ መጣሁኝ። እግዚአብሔር ይመስገን በተባለው መልኩ ነው ያደረኩት። እንደመጣ አይ ቲንክ ከ2 ዓመት ምናምን በኋላ ነው ትምህርት የጀመርኩት። እዚህ መጥቼ ያው መልመድ አለብሽ ኢንቫይሮንመንቱን፣ ማህበረሰቡን፣ ሃይማኖቱን አዳፕት ማድረግ አለብሽ። ሩሎች አሉ፣ እነሱን መማር አለብሽ። ቋንቋንም መማር አለብሽ። አማርኛ አልችልም እኔ ስመጣ ያው ዛ የጉራጌኛ ስለሆነ ለየት ይላል። ኢቭን ኖርማሊ ይሄ ሰባት ቤት ምናምን ተብሎ የሚጠራ ጉራጌኛ አይደለም። እኛ አካባቢ የሚወራ ለየት ይላል። ቋንቋው ጉራጌኛ ነው የምታወሪው። አክቹዋሊ ኤቭሪቲንግ አዲስ ነው። ልጆቹም አሉ ቤት ውስጥ የመጣሁት አሳዳጊዎቼ ጋር ልጆቹም ማለት ነው። ልጆቹም ልጅ ህጻናትም አሉ። ላይክ ስም ላውቅ ማርያምን ምናምን ያልኩ እና ላይክ ማስታወሰው የመጀመሪያው መስ በጣም ምግብ ተሰርቶ ቤት ምሳ ሰዓት ነበር የደረስኩት። መናኸሪያ አካባቢ መጥቶ ተቀበሉኝ። ይዘውኝ ገቡ። ምሳ ሰዓት ነበር እና ምሳ የቀረበልኝ ስጋ ወጥ ነበር። ስጋ ወጥ በድንች ነበር እና ስጋ ለበለም እየቀወጥኩት። ጾም ነበር? ኖ ሙስሊም ናቸው። ሰው የሙስሊም ስጋ አልበላም። ምክንያቱም የላይክ እኔ ክርስቲያን ነኝ። ከዛ አልበላም ስል አይ በቃ ከዚህ በኋላ ስምሽ ሰሚራ ነው ሙስሊም ነሽ ተባልኩኝ። ያው አይ ዶንት ኖ ማለት አሁን እዛ ክፍለ ሀገርም እንደ እንትን ይሄ እውቀቱ ኖሮሽ አይደለም ልጅነትም ማለት ቤተክርስቲያን ሲኬድ ከእናትሽ ጋር ትሄጃለሽ፣ ትዘምሪያለሽ። የሆነ ጉባኤ ሲኖር ማፊድሽ በቃ አለ አይደል ያንን ላይፍ ነው የምታሳልፊው እንጂ የሆነ ውስጥሽ የገባ ነገር የለም። ኖ ማለት አትችይም። ፕላስ ደግሞ ኖ ማለትም አትችይም። እድሜ ያለ የመጣሽበት ኢንቫይሮንመንት ማለት ነው። ከዛ ነው እንደርኩሽ ትምህርት ከ2 ዓመት ነው በኋላ ክላስ ጀመርኩ። እዚሁ ማለት ነው ክላስ ጀምር። እንዴት ነው የማታ ነው ያው መማር የምችለው የማታ ነው። ትምህርት ቤት ከመሄዴ በፊት ትንሽ ያደኩበት ቤተሰብ ቱ ማች በጣም ስትሪክት ናቸው። የሆነ ዲክታተር ልበልሽ። ይሄ ዲክታተር አይነት እንትን ያለ ከሰው ጋር ማውራት አትችይም። ጓደኞች ሊኖርሽ አይገባም። ኢቭን አንድ ጓደኛ እንኳን ካለሽ እዚህ ሀፍቱ ነው ማወቅ አለባቸው ብቻ ሳይሆን በቃ ማናት፣ ምንድናት፣ ከማን ነው የምትኖረው፣ ባህሪዋ ምን አይነት ነው የሚለው አፕሩቭመንት የሚኖረው ከነሱ ሳይድ ነው። ስለዚህ አብረሻቱኝ አቱኝም yes ዲሲሽኑ የሚያደርገው ከነሱ በኩል ነው። እና ጥሩ ነበር ያ ነገር ነው። ለምን ከብዙ ነገር ጠብቆኛል። ያው በህይወቴ ውስጥ የነበረችው በእነሱ ምርጫ የነበረች አንድ ጓደኛ ነው ስቲል ማለት ነው። እግዚአብሔር ይመስገን። ስለዚህ ላይ ማማረር አይቻልም፣ ኮምፕሌን ማድረግ አይቻልም። እና ከዛ የማታ ትምህርት ተፈልጎ የማታ ትምህርት ተጀመርኩኝ ማለት ነው 2 ዓመት በኋላ ከመጣሁ። እዛው አካባቢ አየር ጤና አካባቢ ነበር የምንኖረው። አየር ጤና አካባቢ የማታ ትምህርት ቤት ተስፋ ድርጅት የሚባል ትምህርት ቤት ትልቁ ግቢ ማለት ነው። አደባባይ ጋር ትልቅ ትምህርት ቤት አለ። ሆፕ አሁን ዩኒቨርሲቲው ሆፕ ዩኒቨርሲቲ ትምህርት ቤት አለው። ሰው የማታ እዛ ለመማር እኛ አካባቢ እንደዚህ የቤት ሰራተኞች አሉ። የቤት ሰራተኞችን ፈልጋ ማዘር ያሳደገችኝ እናቴ ማለት ነው። የቤት ሰራተኞችን አብሮኝ እንዲሄዱ ወስዶ እንዲመልሱኝ ማለት ነው ፈልጋ ከነሱ ጋር አገናኘችኝ። ሰው ላይክ ደቂቃው ላይ ተይዞልሽ ነው ላይክ ከክላስ አሁን ለምሳሌ የማታ ትምህርት የሚጀምረው 11 ሰዓት ከቤት ትወጫለሽ። 11 ሰዓት ተኩል ክላስ ይጀምራል። 11 ተኩል ይጀምራል። እስከ 11 ሰዓት እስከ 12 ሰዓት ያለው ክላስ ይጀምራል። then after እስከ 2 ሰዓት ትጨርሻለሽ። እና ዎኪንግ ዲስታንስ ነው። ሆነስትሊ አሁን ያኔ ስጀምር ከአየር ጤና ትንሽ ዝቅ ይላል። አየር ጤና መስጊዱ ጋር አካባቢ ነው። ትምህርት ቤቱ ደግሞ ተስፋ ድርጅት ነው። ላይክ 20 ደቂቃ ትሄጃለሽ በእግርሽ ማለት ነው። 20 ደቂቃ መንገድ ነው፣ ግን በቃ እየሮጥሽ ነው የምትሄጂው። ረፈደ እያልሽ ማለት ነው። ወደ ቤት ስትመለሽ ስኖት አባት ወደ ትምህርት ቤት ስትሄጂ ሰው ቢረፍድ ወደ ትምህርት ቤት ስትሄጂ ወደ ቤት ስትመለሽ ግን በቃ ያለ አይደል የፍርሃት ነው ላይ ነው ደቂቃውን ስለሚያውቁት yes ቶሎ መመለሳለብሽ ነው። ከዛ ትምህርት እንደዛ እያለ የማታ እየተማርኩኝ በቃ አደኩ ማለት ትችላለሽ። ኦልሬዲ ተቀበልኩት። ቋንቋንም ለመድኩ፣ ቤቱንም ለመድኩ፣ እነሱን መሰልኩኝ። የተወሰነ ሰዓት ድረስ ቤተሰብ የሚጠይቁ ነበር። የወለዱ ቤተሰቦቼ ማለት ነው ይጠይቁኝ ነበር። እንደዋወላለን፣ በስልክ እንደውላለን። ይጠይቁ ነበር፣ በአካል መጥተው ይጠይቁ ነበር።
እስከ ማደግ ድረስ ማለት ነው። ምን ያህል እየደርሳለች ብሎ ይጠይቁ ነበረ። ከዛን ያው ይሄ እንዴት ልበልሽ እንደ ልጅ እናቴ ብለሽ አባቴ ብለሽ ትምህርት ውጤት ስታመጪ ትምህርት እኮ አለፍኩኝ ብለሽ ስቀሽ ታቅፈሽ ጎበዝ ልጅ ተብለሽ የሚነበረው ላይፍ ነገር የለም። አሁን እንደ ልጅ አንቺ ልጅ አለሽ አለ ለምሳሌ ልጅሽን በየስብስብ ፎሎ አፕ ታደርጊያለሽ፣ በየቀኑ ፎሎ አፕ ታደርጊያለሽ። በቤቢ ስራ ሰርተሃል፣ ምን ተማርክ ዛሬ፣ አስተማሪ ምን አለ የሚሉትን ነገሮች እነዚያን ዴይሊ ታደርጊያለሽ፣ ኃላፊነትሽ ናቸው። ጀስት እንደ ኖርማል ሰው ደግሞ ኖርማል አሁን አንቺ ቤት የሆነች የቤት ሰራተኛ ብትሆን ትምህርቷን ስትማር እንደ ፐርሰናሊቲ አንድ ሰው እንደሆነ ሰው ያ ደግሞ የምጠይቂው ነገር አለ። ትምህርት እንዴት እየሄደልሽ ነው ብለሽ ቢያንስ በሴሚስተር አንዴ መጠየቅ አለብሽ። ስንተኛ ወጥተሽ በዚህ ዓመት ብለሽ ውጤት እንዴት ነው ብለሽ ላይክ ባታግዢ ምንም ባታደርጊም አትሊስት ይሄን ነገር መጠየቅ አለብሽ። ምክንያቱም ሰው ምን እንደሚፈልግ አታውቂም። እኔ አንቺ ከምትሰጪኝ ይሄ ቁሳዊ ነገሮች የበለጠ ሞራል ያስደስተኛል። ሞራል ሰፖርት ማድረግ አይዞሽ ነገ ትልቅ ቦታ ትደርሻለሽ። አንቺ ነገር ያ that's በጣም ኢምፖርታንት ነገር ነው። ማንም ሰው ባልሰጠሽ ተስፋ ነው ማንም ሰው ባልሰጠኝ ተስፋ ነው ተስፋ ሳደርግ ነበር። ልክ ቲኔጀር ላይ ሆኜ እኔ ጠበቃ ሆናለሁ የህግ ባለሙያ ነው ሆኖ ብዬ ለራሴ ፕሮሚስ የገባሁት ነው። ምንድነው ግን የዛ ጊዜ እንደዛ ያደረገሽ እንዴት ነው ታውቂያለሽ? አሁን አስተሳሰለው ስምንተኛ ክፍል ነው የወሰንኩት። አይ ቲንክ እስከ 7ኛ 8ኛ ክፍል ላይ ነው በቃ ጠበቃ እንደሆነ ማውቀው። ደን ከዛ በፊት ግን ዩኒቨርሲቲ ገባለሁ የሆነ ነገር እማራለሁ በቃ ጀስት ግን የቤት ሰራተኛ ሆኜ ብቻ አልቀርም። እንዴት ነው አንድ የቤት ሰራተኞች መጨረሻቸው ምንድነው ብለሽ ራንደም ፐርሰን ልጅ ብትጠይቂ በቃ አንድ ዘበኛ ገብታ አረብ ሀገር ሄዳ ኦር ከዛ ቤት ወጥታ የሌላ ቤት ትገባለች ትምህርቱ ይቆማል እንጂ ተስፋ እንደዚህ የሆነ ተስፋ ይሰጡሽ። ምክንያቱም እውነቱን ለመናገር ከሚታየው ነገር ነው። አሁን ብዙ ብዙዎቻችን ተስፋ ይቆርጣሉ የሚደረስ አይመስላቸውም። ገባሽ? አሁን ለምሳሌ ጠበቃ መሆን የሚችለው ከእናት አባቱ ጋር የሚኖር በምቾት ውስጥ ያለ ያ ቦታ የተቀመጠው ለነሱ ብሎ ኤክስክሉድ ራስሽን ኤክስክሉድ የምታደርጊ ነገር እንደዛ ነው የሚያስብ አብዛኛው ሰው እንደዛ ሰው የእነሱ ቦታ የት ነው? ወይ አረብ ሀገር ሄዶ የሆነ ነገር አግኝተው ቤተሰብ ሰፖርት ማድረግ አዘርዋይስ ሲሆን ሳሌ ሰርተው ሲደክማቸው አግብተው ልጅ ወልደው በቃ ቤት ውስጥ መቀረት ያንን ነው የሚያስቡት። እኔ እዚህ ጋር ደርሳለሁ ብዬ ያስብኩት ማንም መክሮኝ አይደለም። ገባሽ? ሞቲቬት የሚያደርገኝ ሰው ኖሮ አይደለም። ቤት ውስጥ የሆነ ነገር ሳጠፋ ልገረፍ እችላለሁ፣ ልትሰደቢ ትችያለሽ እንጂ አሁን አንቺ እኮ ወደፊት እንደዚህ ትደርሻለሽ ለምን እንደዚህ ታደርጊያለሽ ደስቲ በሰውኛ ተነግሮኝ አይደለም። ገባሽ? እግዚአብሔር ነው ነው ለምናገር እግዚአብሔር ነው አንደበት የሚሆንሽ በሁሉም ቦታ ላይ እግዚአብሔር ነው የሚጠብቅሽ ሊያወጣሽ ከፈለገው ማለት ነውና ስንተኛ ክፍል መሰለሽ በቃ ሞር 7ና 8ኛ ክፍል ነው እርግጠኛ የሆንኩት። እንትኖችን እከታተላለሁ ላይክ በዛ ሰዓት አሁን ስልክ ምናምን የለም ሶሻል ሚዲያ እንደዚህ በደንብ የተደረሰበት ጊዜ አይደለም። ቢሆንም ግን አሁን ፌስቡክ ምናምን ነበረ ለኢንፎርሜሽን ትቀርቢያለሽ ቶሎ። እኔ ዩኒቨርሲቲ ስገባ ነው ስልክ የሚባል ነገር ያወቅኩት። ኖት ኦንሊ ስልክ ብር የሚባል ነገር ገንዘብ ቆሻሻ ለእኛ ገንዘብ እኛ ቤት ገንዘብ አይፈቀድም ማለት ገንዘብ የሚባል ነገር አይታሰብም። ግን የሆነ አሉ አይደል ሰም ሲቹዌሽንስ አለ ስልክ 12ኛ ክፍል አልፌ ወደ ዩኒቨርሲቲ ሲሄድ ስልክ ተሰጠኝ። ያኔ ነው በቃ እንትኖቹ ማወቅ ላይ ጀመርኩት። በቃ ውጭ ላይ ምን ይደረጋል የሚለው ማለት ነው። ከቤት ውስጥ ከቤት ውጪ ዓለም ምን ትመስላለች የሚለው ልጅነትሽ ላይ እኔ ማን ነኝ የሚል ጥያቄ ተሰማሽ ወይ ደግሞ እንደዛ ራስሽን ጠይቀሽ አታውቂም? አለ እንደዚህ ጥያቄ ግን እንዴት መሰለሽ እኔ አሁን አውቃለሁ ስልሽ እናቴ አባቴ እንዳለው አውቃለሁ፣ የት እንደሚኖሩ አውቃለሁ፣ ከዛን ወደዚህ እንደመጣሁ አውቃለሁ፣ የመጣሁበትን ፐርፐዝ ምን እንደሆነ በደንብ አውቃለሁ። ሰው ላይክ ሄጄ የሆነ ሰዓት ላይ አገኛቸዋለሁ ተስፋ አለኝ። ምክንያቱም እንዴት መሰለሽ አሁን በዛ ሰዓት ላይ እኔ እናት አባቴን በስነ ስርዓት ቤተሰቦቼን እህት ወንድሞቼን በስነ ስርዓት እጄ መጠየቅ የጀመርኩት ላይክ ቢፎር 2 years አሁን በጣም በቅርብ ማለት ነው። ከዛ በኋላ ለተወሰነ በጣም ለረጅም ጊዜ ምንም አይነት ኮሚኒኬሽን የለም። እነሱ ግን እየመጡ ጠይቁሽ ነበር። የሆነ ሰዓት ቆመ እሱ ነገር። እንዴት ቆመ መሰለሽ ላይክ እኔ ወደ ቤተሰቤን ለመቅረብ በማደርገው ጥረት ውስጥ አሁን ያለሁበትን ያደግኩበትን እያስተማርኩ ቤት ውስጥ ያለ ቤተሰቦች ሳቲስፋይድ አይደሉም፣ ደስተኛ አይደሉም። ስለዚህ እነሱ ደስተኛ አለመሆን ደግሞ እኔ ትምህርት ላይ ተጽዕኖ አለው። ቤት ውስጥ በምሰራው ስራ ተጽዕኖ አለው። ሰላም አይሰጠኝም። ሶ አይ ሃቭ ቱ ኪፕ ዲስ በቃ እንደዚህ ነው መቆየት ያለብኝ። ደን የሆነ እንዴት ነው የምታገኙ ይመስልሽ የለም ነገ ትልቅ ቦታ ደርሼ እከሳቸዋለሁ። አሁን እኔ እጄ እዛ ጋር ኢንቮልቭ ማድረግ የእነሱ ጋር ኮሚኒኬት ማድረግ ለእኔ ሊጠቅመኝ ይችላል አሉኝ የሚለው ስሜት ግን ለእነሱ ምንም ቫሊዩ አድ አላደርግላቸው ብዬ ነበር ማሰቡ። ገባሽ? እኔ ዛሬ ምልካት
ምልከው ነገር የለኝም። እኔ የቤት ሰራተኛ በሆንም አይከፈለኝም። ገባሽ? ደሞዝ አላውቅም እንዳልኩሽ። የኔ ደሞዝ ጉልበቴን እሰጣለሁ። ትምህርት ነበረ የሚከፈለኝ። ትምህርት ስልሽ አሁን እኛ የማታ አስተማሪ 20 ብር 30 ብር ነበር ያኔ የሚከፈለው። 20 ብር 30 ብር ለትምህርት ቤት የማታ ትምህርት ስትማሪ የመንግስት ነው። 20 ብር 30 ብር። በቅርብ ጊዜ አስተሳሰለው 10 እና 11 ስማር ነው 90 ብር ነው 80 ብር የሆነው። ኦኬ 2010 አካባቢ ማለት ነው 2010 11 አካባቢ እንደዛ ሆነ። ይከብዳል የማታ ትምህርት። የቀን የሚማሩትን ኮርስ ነው የምትማሪ። የቀን ተማሪዎች የሚያነቡትን መጽሐፍ ነው የምታነቢው። በዛ ታይም ውስጥ ያው ሁሉ በርደን 2 ቻፕተር ላይ ሆነሽ ሊሆን ይችላል አመቱ የሚያልቀው። 10 ቻፕተር ያለው ኮርስ 3ኛ ቻፕተር ላይ ሆነ ሊሆን ይችላል አመቱ የሚያልቀው። ያ ማለት ምንም አታውቂም እንደማለት ነው። the best የሚባሉ ቻፕተሮች ደግሞ መጽሐፍ ላይ ተሽከሩ ወደ ኋላ ነው ያለው። ወደ ኋላ ሜን ፓርት ወደ ፊት ላይ ኢንትሮዳክሽን ሶ እዛ ፓርት ላይ ሆነ ሊሆን ይችላል አመቱ የሚያልቀው ፋይናል የሚደርስ ሶ አንቺ ኮሚትድ ከሆንሽ you have to cover አይደል? ለዛ ሶ ያንን ለማድረግ ምን እናደርጋለን? ቲም እንፈጥርና ውጪ እናንፋል። ምብረ ከጠፋኛ ቤት በቃ ሰሚራ ይገደች ወይ የሆነ ነገር የምታደርጊ ነው የሚመስላችሁ። ተፍትሩኝ ለትምህርት ቤት በር ላይ መተቆሙ አይቻለሁ። እመቤቴ በቃ ይመጡና ያኛው ከልጆች ጋር ቆመን ነው የምናወራው። አይደል ነው እኔ እስካሁን ድረስ አይገባኝም። ጥሩ ነው እኮ ቁጥጥር ልጅ ስትቆጣጣሪ ጥሩ ነው፣ ግን ሰምታች የሆነ ሪዋርድ ማድረግ አለብሽ እና ማወቅ አለብሽ ደግሞ። አሁን እዛ ቤት ስኖር አያውቁኝም 100% እርግጠኛ ነኝ የምነግርሽ ነገር ከልጅነቴ ጀምሮ 2012 ነው የወጣሁት ከዛ ቤት ቅርብ አያውቁኝም። ምን አይነት ልጅ ናት ብትያቸው አያውቁኝም ስልሽ ደስት አሁን እኔና አንቺ ዛሬ ተገናኝተን we have a conversation እንደዚህ ኮንቨርሴሽን ካኖር ነው አያውቅም። እንትን አድርጊሽ አይስኩል ውጤት ሲመጣልሽ ሚኒስትሪ ስትፈተኝ ምናምን ያለሽስ እሱ ደግሞ እንደምስ አሁን ቅድም እናልኩሽ ይሄ ሰው የሚፈልገው ነገር አታውቂም። እኔ አሁን ፈተና ስትፈተን ኤግዛም ሲደርስ በቃ ለኔ አሁን የተለየ ትሪትመንት ያስፈልገኝ ነበር፣ ግን the one who gives myself ምክንያቱም የማታ ሲሆን እንደምስልሽ አሁን 10 እና 9 እና 10 የ8ኛ ክፍል it's okay 7 እና 8 አንበበሽ ታርፊዋለሽ። አለፍኩኝ። ቻሌንጂንግ ነው። ቀን ውስጥ ቤት ውስጥ ያለውን ስራ ሁሉ ትሰሪያለሽ። አሁን እንዴት መሰለሽ ልጆች አሉ ቤት ውስጥ ቤቱ በጣም ትልቅ ነው። ፋሚሊ ያለው ቤት ውስጥ ያለውን ስራ ሁሉ አንድ ላይ አደርጋለሁ። whatever ትልቅ ትንሽ የሚባል ስራ የለም። ቤት ውስጥ ማንኛውም የቤት ሰራተኛ ቀጥረሽ የምታሰሪው ስራ በአጠቃላይ ስራ the whole community የሚያውቀው እኔ እነሱ ልጅ እንደሆንኩ ነው። ገባሽ? አሁን ጎረቤት ምናምን ብትጠይቂ ዘመድ ምናምን ብትጠይቂ በጣም የሚያውቅ ሰው ካልሆነ በስተቀር አምጥቶ የሚያሳድጓት ልጃቸው ነች። ጎረቤት ግን በቃ ልጃቸው የመጀመሪያ ልጃቸው ናት ምናምን ተብሎ ሁላ እንዴት ነው አንዳንድ ሰው ነው ውጭ ያለው ስምና ውስጥ ያለው ይለያያል። በትክክል ይለያያል። እኔ ያን ራስ የተረዳው ስወጣ በቃ ሰው በጣም ሰልፊሽ ነው። ለኔ the best family ብለው ቤተሰብ እነሱ ነበር። በቃ አባት ካልሽ እሱን ምሳሌ ማደርገው አይነት የለም። ምክንያቱም የሆነ ሶፍትዌር የተጫነብኝ ሶፍትዌር አለ ከልጅነት ጀምሮ ስለሆነ በቃ ይሄ ማለት እንደዚህ ነው፣ እናት ማለት እንደዚህ፣ አባት ማለት እንደዚህ፣ ልጅ እንደዚህ ነው መሆን ያለበት የተባልኩ ያደግኩኝ። ገባሽ? እዛው ግን ለልጅ መሰጠት ያለበትን ነገር እየተሰጠሽ ሳይሆን ልጅ መሆን ያለበት እንደዚህ ኦራል እየተነገረሽ ግን ደግሞ እየተከለከልሽ ያደግሽ ነገር የለም። በጣም እንደዛ ነው ነበር። አስቢው ጠዋት ተነስቼ ልጆቹን ምሳቃ ቋጥሬ ልጆቹን ዩኒፎርም አልብሼ ወደ ትምህርት ቤት ሸኝቼ ተመልሼ ቤት ውስጥ ያለውን ስራ ሁሉ ቴክ ኬር አድርጌ ከዛ 9 ሰዓት ደግሞ ቤት ውስጥ ማዘር የምትሰራ ሰዓት በረዶ ትሰራለች። ትምህርት ቤት መንግስት ትምህርት ቤት ፊት ለፊታችን አሁን ማስለሽ ማለት ነው። እዛ ትምህርት ቤት ትሰራለች። በረዶን አብረን እንሰራለን። ግማሽ ቀን ተሽከርከን እሱ ነው ተሸክሜ ልክ 9 ሰዓት ተኩል በረዶን ለመሸጥ ሄዳለሁ። ክላስ 11 ሰዓት ሰው ያንን በረዶ እስከ 10 ሰዓት ተኩል ምናምን ያልቃል። በረዶ ሽጬ ተመልሼ ደግሞ ወደ ቤት መጥቼ ቀሩትን ስራዎች ልጆች በትምህርት ቤት ይመጣሉ። መክሰስ አለ። ሰው ያንን ተከራር አድርጌ ማታ ደግሞ እራት መስራት አለብኝ። እስከ መጣ ድረስ እራት መስራት አለ። ምክንያቱም 2 ሰዓት እስከ 2 ተኩል ቤት ገባለሁ አይደል? ሰው እራቴን ሰርቼ ምናምን ቤት ውስጥ የሚያስፈልገው ነገር አድርጌ ትምህርት ቤት ሄዳለሁ። ሰው ትምህርት ቤት ተመልሼ ደግሞ ጠዋት እንደገና ልጆች ምሳቃት ተቀጥራለሽ፣ እራት ትበላለሽ፣ ምቃት ትበያለሽ። ኤቭሪቲንግ ቤት እኮ ሰው አለ። ሴት ልጅ አለች፣ ማዘርም አለች፣ መስራት ትችላለች ማለት ነው። ግን እኔ እንደሚሰማኝ ይሄ የኔ ኃላፊነቴ ነው ብለሽ ኦልሬዲ ስለወሰድሽ ፕላስ እነሱ እንደዛ ነው የሚያስበው ኃላፊነት ነው። ያው ለምሳሌ እንደሚመስልሽ ቤት ውስጥ ያለውን ስራ ትሰራለች፣ እንደ ሴት ትሰራለች። ሶኪ ከማንም ጋር ስለሆነ ትሰራለች። ከሴቶች መስራት ማትቻቸው እኔ አሁን ከአቅምሽ በላይ የሆኑ ስራዎች በእድሜሽ ያልሆነ
ለምሳሌ በጣም ከአቅሜ በላይ የሆነ ትልቅ ምንጣፍ በ3 ሰው በ4 ሰው ተሸክመሽ የምታወጪው ምንጣፍ እየጎተትኩኝ ቀን ሙሉ ሳጥብ አጥቤ አስደርቄ አስገብቼ ሳነጥፍ አስታውሳለሁ። እና የዛን ጊዜ እየጀመረኝ ፔን በቃ በቅርቡ ነውላ ሰላም ያው ታዩ እሱ ወገበሽን ያ እሱን ፓርት ኦፍ ዳት ጆብ ብለሽ ልትወስጂው ትችያለሽ። ቤታችን ውስጥ ለዚህ ኮንስትራክሽን ሲሰራ የገባነው ቤት 2000 አይ ቲንክ ከ8ኛ ክፍል ድረስ ቤት ቀይረን መጣ። ሌላ ሰፈር ቀይረን ሰፈር ስንቀይር ቤት ተሰራ። ጭቃ ቤት ነበር ወደ ብሎኬት ቤት ግማሹን ጭቃ ቤት ተሰራ ኮንስትራክሽን ነበር። እዛ ላይ የኔ ሮል በቃ የቀን ሰራተኞች ሮል ነው የነበረው። የምርሽ ነው አሁን እና ስቲል ይልሽ አሁን ከዛ ሳልፍ ማለት ነው የቤቱን ጀርባውን አየዋለሁ። አስፋልት ዳር ነውና ጀርባውን ሳይ ምን መሰለሽ ሚሞሪ ይወጣል። እዛ ቤት ከጀርባው የሆነ ሰዓት ላይ ፈርሶ በኮንስትራክሽን ምክንያት የሆነ ፓርቱ ተሰንጥቆ ይፈርስልሽና ይወድቃል። ቤቱ ሲወድቅ ጭቃ ወቅቱ ያንን ጭቃ ወስደሽ ለጥልኝ በጀርባዬ በጀሪካን ተሸክሜ ኢቨን የሆነ ጠባብ መንገድ ነው ይሄ ግድግዳና ግድግዳው ነው መሰላል አስገብቼ እጄ ለጥፍኩበት ጊዜ አስታውሳለሁ። ደምርሽ ነው ምን አሁን ሳይ ቤቱን በቃ ከይላል ወደ ኋላ ማለት ነው በቃ ካቅምሽ በላይ እዛ ጋር ልጆቻቸው ሊሰሩት የማይችሉት ነገር በጣም ትልልቅ ናቸው ልጆች ያ አለ ትልልቅ ልጆችም አሏቸው ትናንሽ ምን ያሳደጓቸው ሁለት ልጆች አሉ ያሳደጓቸው ሊሰሯቸው የማይችሉ ነገሮች ያ በዛን ሰዓት ላይ ይልሽ እኔ የሚታየኝ ይመስልሽ ከነሱን ሳትስፋይ ማድረግ ያ እነሱ በስራዬ ማስደሰት እንጂ አይ ዶንት ኬር አባውት ለኔ ስለሚያስቡት ለኔ ስለሚንንትን አልጠብቂም ማለት ነው። አንዳንዴ እኮ ልጅ ስንሆን እንደው ከመንገደኛም ከጎረቤትም የሆነ የምንጠብቀው ነገር አለ። እንደዛ ይሰማኛል ግን ምን ማለት ይችላል? እኔ በባህሪዬ የምናገር ሰው አይደለሁም። እንኳን አይደለም ጠብቄ ከነሱ ጠይቅ ይቅርና ያላጠፋሁትን ነገር አሁን ቤት ውስጥ የሆነ ነገር ቢጠፋ ቀድሞ እኔ ራሴን ነው የማየው ቀድሜ በቃ እኔ ነኝ ማለት ነው የወሰድኩት ብሎ ያስብ ይሁን የሆነ ጊዜ ተፈጠረ መሰለሽ 5ኛ ክፍል እያለሁ ቤት ውስጥ ማዘር ቀለበት ጠፋ አለች። የብር ቀለበት ከዛ በቃ ማንንም ሊጠረጥሩ አይችሉም። እኔ ነኝ ሊጠረጥሩ የሚችሉት ፈርስት ፐርሰን እኔ እዛ ቤት ልጅ ያለንኩት እኔ ነኝ። ምኖረው እኔ ነኝ። ሁሉም ቤተሰብ ነው እኔ ነኝ የምኖረው እዛ ውስጥ ሰው ያለንኩትና ጠፋ ብላ ትምህርት ቤት ሄዳ ጓደኞችን እስከማስነገር ድረስ በጓደኞቼ እስከማስነገር ጆሮ ቀለበት አይታችኋል ብላ እስከማስጠይቅ ደረሰች። ያ ቀለበት መች እንደተገኘ ታውቂያለሽ? ከ2 ወር ምናምን በኋላ ቤት ውስጥ ቁም ሳጥን ሲስተካከል መሳቢያ ተገኘ እና ያኔ ነው ያለቀስኩት። ወሰድሽ ስባል አላለቀስኩም። ቀለበት ሲገኝ በጣም ደስ ያለኝ እና የሆነ ሰው አንደበት ሲያጣ የለም በቃ አንደበታቸው እነሱም አንደበት ነው ያጡት። ምንም ነገር ማለት አልቻሉም። ማልቀስ ብቻ ነው በቃ ማልቀስ ነው። ደስ ነው ያለኝ። እግዚአብሔር ቢቆይም እውነት አለ እውነታ ትወጣለች ምንም ቢሆን ማለት ነውና ያ ሞመንት አንቺ አልጠብቅም ኤክስፔክት አላደረግም። ማየው ነገር አለ አይ ነው ዝም ብለው ማለች ከምሽ በላይ ማለት ምክንያቱም የሆነ ሰው ስላንቺ ኮመንት ሲሰጥ ባንቺ ውስጥ አንቺ ላንቺ በሚሰጠው ኮመንት ውስጥ ያንን ሰው አየዋለሁ ነገር ምን ልባል እንደምሽ ማለት ነው። ከዛ ደግሞ ሁሌ በቃ ከሰው ስህተት ነው ማየው እንትና እንደዚህ ያደረጋ እንደዚህ ሆነ ሲባል ከሰው እንደዚህ ልትባይ ነው እንደዚህ ማድረግ የለብሽም ማለት ነው። ብልጥሞ ያ በቃ ነገም እኔ ላይ እንዲህ ሊመጣ ይችላል። ሰው have to protect myself አላይ በምችለው ማለት ነው። ምንም እውቀቱ ኖሮኝ አይደለም ያልኩሽ ማንንም ሰው መክሮኝ አይደለም ሞቲቬት የሚያደርገኝ ነገር ኖሮ አይደለም። በቃ ቤት ውስጥ የምከታተላቸው ፕሮግራሞች እንዴት ነው ያኔ አሁን የህግ ትምህርት ለመነሻ ተርኒንግ ፖይንት የሆነኝ በኢቲቪ ጋዜጠኛ ግዛቸው ወጣቶች የሚል ፕሮግራም ነበር ድሮ ላይ አስታውሳለሁ 2008-9 አካባቢ እና ወጣቶች ፕሮግራም እንዴት ነው በየዩኒቨርሲቲ የዞረ አሪፍ ግሬድ ያላቸው በሜዳሊያ የተሸለሙትን በዋንጫ የተሸለሙትን ዶክመንተሪ ይሰራል። ከቤተሰቦቻቸው ከጓደኞቻቸው ከዲን ከትምህርት ቤቶቻቸው ከዲፓርትመንታቸው ዶክመንተሪ እየሰራ ያወዳደራቸዋል። ከዛ አይ ቲንክ ጂማ ዩኒቨርሲቲ ይመስለኛል ልጅቷ ስሟ ሰሚራ ነው በህግ ዲፓርትመንት ነው እና በጣም አሪፍ ውጤት አምጥታ ሰው በጣም አፕሪሺየት ያደርጋታል። ባህሪዋ ምና ኤቭሪቲንግ በቃ ይመሳሰላል ከኔ ጋር ታሪኳ እሺ ታዲያ እኔ ለምን ደብቀዋል ማለት ነው። ኦ ማይ ጋድ የዛን ቀን ነው የሰማሁት ራስ ለመናገር በቃ ከዛ ዳይሬክት ወሰሽ የዛ ቀን ማታ ገብቼ መኝታ ክፍል ለብቻዬ ለራሴ ቃል ገባሁ እኔ እንደ ሰሚራ ዩኒቨርሲቲ ገብቼ ዋንጫ ተሸልሜ የህግ ባለሙያ እሆናለሁ። ዋው የሚገርም ነው በጣም። ከዛ በተጨማሪ ደግሞ ጠበቃ ሙሉጌታን ካወቅሹ ትልቅ ጠበቃ ነው። የኢቲቪ ላይ ችሎት የሚል ድራማ ነበረ። እዛ ችሎት ድራማ ላይ ሁሌ ዳኛ ሆኖ የሚሰራው ሰውየው ጠበቃ ሙሉጌታ ይባላል። የእውነትም ጠበቃ በጣም ትልቅ ጠበቃ ነው እና እሱ ሳይሆን በቃ የኔ ፓሽን ጠበቃ መሆን ነው። በቃ
የሆነ ጀንትን ኢንስፓየር ያደርግሻል። በጣም ኢንስፓየር ያደርገኛል። እሺ ከዛስ ምን አደርጋለሁ? አነባለሁ በጣም ኬዞችን የሆነ ድራማቲክ የሆነ ኬዞችን ቤት ውስጥ ማዘር ጉልት ስትሄድ ምስር እንደዚህ የቤት ግብአቶችን በካርቶን በካኪ ገዝታ የምትመጣ ከሆነ እቃ ላይ ገብቼ ካኪውን አነበዋለሁ። አጥለው በጣም ነው የማነበው። ያኔ ልጅ እያለሁ ገና ይሄ እንግሊዝኛ ኮርስ እንኳን ሳንጀምር አነባለሁ። ዝም ብዬ አይገባኝም እኮ ጀስት ግን ፕሮናንስ ያደርጉ ነው እና አነባለሁ። በዛ ውስጥ እነሱም ያውቃሉ እቺ ልጅ በጣም ትልቅ ቦታ ትደርሳለች ይላሉ፣ ያወራሉ። ግን ለኔ አይነግሩኝም። አሁን እኔ ቁጭ ብዬ ሰማንቺ በጣም ትልቅ ቦታ ትደርሻለሽ፣ አቅም አለሽ፣ አቅምሽ ተጠቀሚ፣ ምንም ነገር እንትን እንዳይልሽ ብትይ ጋይስ በጣም ለኔ ትልቅ ነገር ዋጋ ማይወጣበት ጉዳይ ነው። በእውነት ሰውን አፕሪሼት ማድረግ ምንም አትከፊበት ጉዳይ። እና በዛው ግን ከፍለሽ እንኳን አታገኝም። ቴኬት ይመጣ እኔ ምን አጣሽ ካልሽኝ ያንን ነበር ያጣው። ከዛ ያንን ሁሉ ነገር ግን ዩኒቨርሲቲ ገባ አገኘሁ ባልጠበኳቸው ሰዎች። በዛ መሀል ግን ሰው ማን ነበረ ስልሽ? ከዛ በፊት መሰረት ሰሚራ። ኦኬ መሰረት። በሰሚራ ቀጠልሽ? አዎ መሰረት መለሰ ነበር ስሜ። ከዛ ሰሚራ ተብሎ ወጣልኝ እንደመጣሁኝ። ከዛ ምን አደረኩ መሰለሽ? ላይክ እንደው እንደ ስታትም ልትቆጥሪ ትችያለሽ። እኔ ምን ጸጽተሻል ብትይ ሁለት ነገር ጸጽተኛል በህይወቴ እስካሁን እስካቆምኩባት ቀን ድረስ ማለት ነው። አንደኛው የአባቴን ስም ያስቀየርኩበት ሞመንት። እንዴት? 8ኛ ክፍል እያለሁ ዶክመንትሽ ዩኒፎርም መሆን አለበት ከ8ኛ ክፍል በኋላ ስምሽ፣ እድሜ፣ ኤቭሪቲንግ በቃ ፎርማል መሆን አለበት እስከ መጨረሻ ድረስ የምትቀጥይው ከ8ኛ ክፍል ጀምሮ ነው። 8ኛ ክፍል ለመዘገብ ሲሄድ ለቤት ነገርኳቸው የአባቴን ስም ያስቀየር ራስሽ ለዛው ራሴ ያልኩት። አባቴ ያረፈው 7ኛ ክፍል እያለሁ ከዛ ሳቂ ነበረ አውቀሻል ምናምን። እንዴት ምን ሆነ መሰለሽ? ክላስ ሄጄ መብራት ይጠፋል። እዛው ትምህርት ቤታችን ፊት ለፊት ነው ቤታችን። መብራት ይጠፋና ወደ ቤት እመለሳለሁ። ስመለስ 11 ሰዓት ሄድኩኝ። መብራት የለም ሲባል በቃ ተኩል ነው ተመለስኩ። ስመለስ ቤት ፋዘር ሻርፏል ነው መሄድ አለብሽ ነው ማለች። ፋዘር አርፏል ማለት እንዲሁ አዎ አባት ሻርፏሉ አጎትሽ ልጅ ምናምን እየመጡ እና መሄድ አለብሽ ከቤት በስተይ አልሄድም። ለምን ማለት ይሄ ነው ይቆጨኛል። እኔ እንዳልኩሽ አሁን ለቤተሰብ የማደርገው እያንዳንዱ ስቴፕ ዚያር ነው ታፒ እነሱ ማስደሰታቸው ከሆነ ማለት በቃ አቮይድ ነው የሚያደርጉኝ። ምንም ጥያቄ የለውም። ቁጭ ብዬ ከእነሱ ጋር ሲያወራ ከተብሎ የለችም ተብሎ ሲዘጋ ምንም ስቴፕ እንዲል አይፈልጉም። አውቃቸዋለሁ። ገባሽ? ሜቢ ሊሉ ይችላሉ። ሊሉኝ ሂጂ ያ ምን ችግር አለው ምናምን ይላሉ። ግን አልሄድም ካልኩኝ ዚያር ሃፒ። ከዛ ምን አሉኝ? አልሄድም ስትይ እኛ የከለከልንሽ ነው የሚመስላቸው። ሰው በእኛ እስቲ መሄድ አለብሽ። እሺ ምንድን ነው ያስደሰችው? እኮ ነው መሄዴ ማለት አይደለም። ለእነሱ ደስታ ነው በቃ ሄድኩት ማለት ይቻልሽ። ከዛ ሄጄ ልክ በሁለተኛ ቀን ምናምን የተመለስኩት። እዛ ሄደሽ? አዎ። ከዛ ግን ስትሄጂ እንዴት ነበረ የነበረው ነገር? ማለት ከልጅነት ጀምሮ ኦልሬዲ ሄደሽ አላውቅም። ሄጄ አላውቅም። ስሄድ በጣም ብዙ ነገር ተቀይሯል። ታናናሽ ሁለት እህትና ወንድሞች ተወልደዋል። ትልቅ ሆኖ ነው እና ስሄድ እምባይ ብላ አልመጣም። አልዋሽሽም። በባህል እንዴት ነው ስታለቅሽ? የሆነ ነጠላ ካለ ነጠላ ፊትሽ ላይ ሸፍነሽ እያለቀስሽ የምትገቢው እኛ ባህል። ከዛ በቃ አይኔ የተሰማ ሞመንት በጣም ልቤን የሚነካ ሞመንት የፈለኩ ግር ብሎኛል። በቃ ግራ ገብቶኛል ሲሄድ እዛ። ከዛ ነጠላ ብቻ ፊት ላይ ሸፍኜ ቁጭ አልኩኝ። የሆነ ጥግ ላይ ሄጄ ቁጭ አልኩ። ከዛ እንደው በቃ ማዘርና እህቴ ምናምን መጥተው ሲያለቅሱ አባቴ በሌላ መወዳት ትታለች። እነሱ ሲያቅፊ ምናምን ፊልም አረግ ጀምሬ ማልቀስ ጀመርኩ። እምባይ ራሱ መምጣት አቅቶት ነው ብልሽ። ከዛ በሄድን በማግስቱ ተቀበረ። በሁለተኛው ቀን ተደወለልኝ ከቤት ተመልሼ መጣሁ። በሁለተኛ ቀን በዛ ለቅሶ ላይ ግን ከእናትሽ ጋር የነበረሽ ነገር እንዴት ነበረ? ከወንድሞችሽ ጋር ምንም ያው እንደው ቀሪ እንኳን የሚል አይነት ስሜት ነበረ? እናቴ ትፈልጋለች ነው ለመናገር። ስመጣ ወደ አዲስ አበባ ስመጣ አባቴ ፈልጎ አይደለም የመጣሁት። ከልክሎኛል። እንዴት ነው በእኛ አካባቢ በቃ የተማረ እንደዚህ ወረዳዎች ላይ ቀበሌዎች ላይ ሪፕሬዘንት አድርጎ የሚሰራ ሰው ነበር። ትንሽ የተማረ የሚባል ሰው እና መማር አለባት እዚህ እኔ ራሴ ያስተምራታለሁ ለምን ትሄዳለች ሲል እናቴ ናት። ጎረቤት ልጆቹን እያየህ ነው እዛ ይሻላል ምንም ቢሆን እዛ ይሻላታል ብላ በሷ ፍቃድ ነው የመጣሁት። እስከምመጣባት ቀን ድረስ ፍቃደኛ ነበር። አያቴም አትሂጂ በቃ እዚህ ቆይ ማለት ነው። እኔ ምንም ነገር ይዤ አልመጣሁም። አንድ ቀያሪ ቀሚስ እንኳን ይዤ አልመጣሁም። ስትመጣ በቃ ባዶኝ ነው የመጣሁት የነበረው እዛ ለለቅሶ ማለት ነው። ከዛ በሶስተኛ ቀን ተመልሼ ወደ አዲስ አበባ መጣሁ። መጀመር ፖድካስት
ሰብስክራይብ እያደረጋችሁ ነው ወይ? የእናንተ ሰብስክራይብ እኔን ያበረታኛል፣ አቅም ይሆነኛል። ይሄ ታሪክ ብዙዎች ይማሩበታል ብላችሁ ካሰባችሁ ሼር በማድረግ ላይክ በማድረግ እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ በመጻፍ አብራችሁን ቆዩ። ከዛ እኔ ብቻ ወደ አዲስ አበባ ተመልሼ ስመጣ ማለት ነው መንገድ ለአጋጣሚ ዝናብ ዘንቦች ከሆነ መኪና ያዘብንና ሞር እንትን የሆነ መንገዱ እንትን ያለ መንገድ አለ። ይሄ መንገዱ ሰላማዊ መንገድ አለ ምስልሽ የተሰራ መንገድ አይደለም እና ዘገየን የስምንት ሰዓት ምናምን መንገድ ነው ወደ ቤት ወደ አዲስ አበባ ለመግባት እና ዘገየን። ስመጣ እንኳን እንዴት ነው በቃ እንግዲህ ከለቅሶ ነው አይደል አባትሽ ሞቶብሽ የምትመጪው ልጅነትም ነው። እኔ አባቴን ሞቶ ለቅሶ የምር አባቴ የሞተው ላይ አይመስለኝም ነበር። በቅርብ ነው ያለቀስኩት፣ ከልቤ ያለቀስኩት በእውነት ዩኒቨርሲቲ ገብቼ ዩኒቨርሲቲ ያለው 4ኛ ዓመት ላይ በቃ የምር ፊል ያደረኩት ፎቶ ላኩልኝ ብያቸው ፎቶ አልነበረኝም። እናቴን ካገኘኋት በኋላ የአባቴን ፎቶ እስኪላክልኝ ብያት ያኔ ነው ቀኝ የምር በቃ ሞቷል ማለት ነው አባቴ ቤተሰብ እንጂ አሁን እንደ ይሄ እንትን ብዬ ምናምን በቃ እኔ በጣም ጅል ነበርኩኝ ነው አይደለም። ልጅነት ስለሆነ ጭንቅላትሽ የተቃኘው በዚህ ባለው ነገር ስለሆነ አታችመንቱ ቆየ ከተላቀቀና በዛ ላይ ኮሚኒኬሽን ከሌለ በየጊዜው ማታገኙ ምናምን ከሆነ በዛ ላይ ደግሞ በቃ እኔ ማስበው መሮጤን ነው ማስበው ነገ የሚደርስበትን ቦታ ነገ ደርሼ እነሱ የተሻለ ማስቀመጥ የተሻለ ሰው መሆን በቃ ያንን ነው የሚታየኝ እንጂ ጀስት እነሱ ጋር መሄድ ይሄ ቤተሰባዊነቱ ቁርኝቱ ማተር አያደርግም። ነገ አገኘዋለሁ ብዬ ነው ማስበው። ልጅነት ስላለ እንደዛ ነው በጣም እና የእነሱም ጥረት ደግሞ ማተር ያደርጋል። በእርግጥ እነሱ ጥረት ያደርጉ ነበር ሊያገኙ ቦታዎች የሚመጡ ነበር ሊያገኙ ምናምን ደስተኛ ማን ነበሩ እንደዚህ በሃይማኖቱም በመቀየር ይሆናል ደስተኛ እኔ በቃ እዛ ግን አሁን 8ኛ ክፍል ላይ የነበረሽ ነገር አለ እስከ 8 የደረስሽበት ልክ እንዲህ ስታድጊ ምናምን ትምህርት ስትሄጂ የምታገኛቸው ሰዎች አሉ። በፊት ሃይማኖትሽ እንዳልነበር ታውቂያለሽ፣ ስምሽን እንደቀየርሽ ታውቂያለሽ ምናምን እና እንዴ የሆነ እንትን አይሰማሽም? የሆነ ነገር መቀየር ማስተካከል ምን ነው ታውቂያለሽ? this is not the time ነው ማስበው። ይደርሳል ጊዜ በቃ ጊዜው ይሄ አይደለም። አሁን እኔ የሆነ ስቴፕ ከጀመርኩት ብዙ ነገሮች ይበላሻሉ። እኔ አሁን ከነሱ ጋር እየኖርኩኝ የኦርቶዶክስ ትምህርት ልጀምር ብዬ የሆነ ስቴፕ ብንቀሳቀስ ነው that's not possible even not ሃይማኖታዊ ነገር አይደለም። እሺ እኔ በቃ እዚህ ቤት እየሰራሻው መማር ትችያለሽ አይደል? አዎ እስቲል አሁን የቤት ሰራተኞች እየሰሩ መማር ይችላል። ደሞዝ እያገኙ ነው የሚማሩት። እኔ ደሞዝ ኢንካም ይሄ ብር አይደለም የማገኘው ትምህርትሽን ነው ደሞዝሽ ትምህርት ቤት yes even over ነው የምሰጠው። ገባሽ? የኔ ኢነርጂ የኔ ጉልበት ልጅነት አለ ብዙ ነገር አለ። እንደ ሴት ይሄ ሴት ማግኘት ያለባትን ነገር በእድሜው ተነግሮሽ ተመክረሽ ከብዙ አሁን እኔ ሴት ልጅ ሲኖረኝ ቀድሜ ምን መናገር እንዳለብኝ አውቃለሁ እንጂ አይምሯ ላይ ምን ማስቀመጥ እንዳለብኝ ገባሽ? ፕሮቴክት የምታደርግበት ነገር ማለት ስንቅ ሰጫለሽ ስታድጊ አሁን ልክ እንዳልሽው ሴት ልጅ ሆነሽ የሆነ መጀመሪያ ቤተሰቦቻችን ብሬኖሽ ያደርጉናል እና አሁን የሆነ ፋይሬጅ ላይ ስትሆኚ የወር አበባሽ የሚመጣበት ሰዓት አለ ምናምን እሱን ሰዓት ራሱ እንዴት አለብሽው? እንደገና ደግሞ ስምሽን የአባትሽን ስም ስታስቀይሪ ሰው ሌላ ነገር ላይ ስብ ይችላል እና አንቺ ተነስተሽ ራስሽ ፈልገሽ ነው የአባቴን ስም መቀየር ፈልጋለሽ ያው እነሱ ራሱ እንዴ መሰለሽ እሱ ነገር ነው የታወቀኝ ማለት በቅርብ ለምን እንዳልፈለጉት ነግራቸዋለሁ። የአባቴን ስም ታስቀይሩ እንጂ አንቺ ነሽ የፈለግሽው። እኔ የፈለኩት ማስቀየሩ ነው። እኔማ በቃ በደንብ በቃ ልጅነት እንዲሰማኝ ልጄ ናት እንዲሉ በቃሽ በደንብ በቃ ውስጣቸው እንድገባ ነው እንጂ ምንም እኔ ስለ ውርስ ምናምን ነገር ይሄ በኋላ ስለሚመጡ እነሱ ስላሰቡት ነገር እኔ አላሰብኩም። በዛ እድሜ አላስበው እኔ የምፈልገው ፍቅራቸው ነው። በቃ እንደ ልጄ ናት እኮ ብለው ለሌላ ሰው ሲያወሩ መስማት ይፈልጋሉ። በቃ ገባሽ? ከልጅ በላይ ነኝ እኮ ነው የዛ ቤት ስለነሱ ማደርገው ነገር ከልጅ በላይ ነው። ከማገኘው ነገር ነው ገባሽ? የምፈልገው እኔ ብር አውጥተው ልብስ እንዲገዙልኝ አይደለም እንደ ልጅ የምፈልገው እኔ ልብስ ሲያልቅብኝ እኔ በክር ሰፍቼ በመዳበሪያ ክር ሰፍቼ ጫማ ሲያልቅብኝ ካርቶን ለጥፌ አንድ ጫማ ልብስ ይገዛል ለማንኛውም ሰው እንደሚገዛ ይገዛልና ሰው እኔ የሚገዛልኝ ጀስት ይሄ ሰልባጅ ታራ እንሄዳለን ከማዘር ጋር ሰልባጅ ታራ ሄደን ይገዛልኛል። ከዛ የሚገዛልሽ ልብስ ላያልቅ ይችላል ትለብሻለሽ ጫማ ግን ጫማ ደግሞ ስትሆኚ yes just በቃ የሆነ ሞመንት ላይ እንደው ማስተርሳለ ክላስ ፕሬዘንቴሽን ልናቀርብ ወጥቼ ዝናብ ዘንቧል። ጫማይ ተቀንት ብሏል ከፊቱ እንትን ብሎ ከሶሉ ተቀብሏልና ካርቶን ለጥፌ
እየተጠቀምኩት የነበረው then ውሃ ዝናብ ዘንቦ ነው የገባነውና ካርቶን ብስብስ ብሎ ፕሬዘንቴሽን ላቀርብ ስቆም ከፊት ቀድሞ ወጥቷል ካርቶኑ ወይኔ ከዛ በቃ ምልክት አሳይታኝ ጓደኛዬ እንደዚህ አድርጌ ነው ላይ ዘጋሁት አውሳሰው በቃ ያ እስከዛ ድረስ ነው እኔ አልፈልግ ያ ጫማ ጉዞ እያጠቀም ሆነ ነገር ፈልጌያለሁ ምናምን ይሄማ this is luxury ለኔ ማለት ነው የሆነ ነገር ሲኖር ነገ በጣም የተሻለው ሆኖ አገኘዋለሁ ብዬ ነው የማስበው ገባሽ ዛሬ ያጣሁት ጫማ ነገ በቃ በደንብ ኤክስፔንሲቭ ጫማ መልበስ እችላለሁ ግን ይሄን ጊዜ ማለፍ አለብኝ ገባሽ ያ ነበር በቃ ለራሴ እየነገርኩት ማለፍ ነበር እንጂ አሁን ለምሳሌ ሴት ልጅ የፔሪድ የምታይበት ወቅት ከመድረሱ በፊት ኦሪንቴሽን መስጠት አለብሽ ምን አይነት ነገር ነው ማድረግ ያለባት ሞዲስ አጠቃቀም በጣም እንደዚህ ነው ማድረግ ያለብሽ ብለሽ ትነግራታለሽ እኔ ያ ነገር ሞዲስ ስንተኛ ክፍል ያለው 10ኛ ክፍል ሞዲስ መጠቀም የማርኩት ክላስ ሲሄድ ፔሪድ ላይ ሲዝኑ ላይ ሲሆን ጀርባ ነው የምቀመጠው ወደኋላ ምክንያቱም ሞዲስ አለ መጠቀም ጨርቅ ነው መጠቀም አዲስ ታይም ጨርቅ ኮሚጠቀም ሶሳይቲ ነው ይኖራል ግን ኢኮኖሚ ነው ማተር አይደል ኢኮኖሚ ነው ማተር አቬሌቢሊቲ ያለ አዲስ አበባ ውስጥ ሆነሽ የሰለጠነ የሚባለው ማህበረሰብ ውስጥ የኖርሽ ቤተሰብ ውስጥ የኖርሽ ሞዲስ ለናንቺ ለግዠሪ ሲሆን ኢማጂን እየሰራሽ ነው እዛ ሰዓት 15 ብር እና 20 ብር ነበር ሞዲስ አንድ አሁን እንኳን 150 ብር ነው 20 ብር እና 15 ብር ነበር እኔ በዛ ሰዓት ላይ ሰው ቤት ተቀጥሬ ብሰራ ኢንካም እያገኘው ራሴን የጠበቅ ፈልገው ነገር እያደረኩ መስራት ይችላል ከደሞዝ ከሞዲስ በላይ ይዞ ነገር ለእናቴ የሆነ ነገር እያላኩኝ መኖር ይችላል እንደዛ አይነት ኦፖርቹኒቲዎችም ነበሩ አሁን ቤት ውስጥ ከሰው ጋር እንዳወራ ማይፈልጉት ለዛ ትሄድብናለች አይነት ፍራት መክሯታል ትሄዳለች በዚህ አቅሟ በቃ ጎበዝ ነኝ ቤት ውስጥ አንድ ነገር አይቀረኝም እኔ አሁን ልጅ በጠይቃቸው ሰሚራ ምን አይነት ልጅ ነበረች ብታያቸው እንደው ምን አይነት ሰራተኛችሁ ነበረች ብታያቸው ምንም ኮምፕሌን የሚያደርጉት ነገር የለም ይሰራል ማይሰራል ኢነርጂ እንዳይመስልሽ ጥንቅቅ አድርጌ ነው ስራ የምሰራው በቃ አንድ ቆሻሻ ነገር ወይ ደግሞ አንድ እንትን ነገር አይኖርም በቃ ምንም ሳትስፋይ ናቸው ደስተኛ ናቸው ምንም ኮምፕሌን የሚያደርጉት ነው ሶ ሪዋርድ ማድረግ አለብሽ አይደል ለዛ ነገር ጎበዝ መባል ኮንተስ የሆነ ክርስቶስ ጎበዝ መባል አንቺ ብሮድካስት ስትፖስቺው ባለቤትሽ አይቶት ጎበዝ ነው የሚስልሽ ኢማጂን ስራሽ አይደለም የራስሽ ሰው እኮ የራስሽ ነው አብረሽ በቃ የራስሽ ሰው ነው ግን እንዲሁ መንገደኛ ሰው ራሱ እኔን የሚያበረታቱኝ መምህራኖቼ ነበሩ ይታያቸዋል በቃ ማለት ይኸውልሽ ጥረቴ በጣም ጎልቶ ይታያል ትምህርት ቤት ላይ በተለይ በጣም ይታያል በጣም አነባለሁ ቀድሜ እሄዳለሁ ቻፕተር 1 ላይ ከሆነ እኔ ቻፕተር 2 ደርሻለሁ ቀድሜ እሄዳለሁ ቀድሜ ነው የምዘጋጀው እጠይቃለሁ እንደ ማታ ተማሪ አይደለም ስለሽ አሁን የማታ ተማሪ አብዛኞቹ ከስራ ደክመሽ ምንም አቅም አይኖር ለፔፐር ነው የሚፈልጉት ዶክመንት ላይ ችግር የለውም ነው የሚሉት እንደገና መውጫውን ሊጠቀሙ ይችላሉ ከቤት መውጫ ነው ይባላል እኮ ከትምህርት ቆጥዋል ትምህርት ላይ ገቡ ይችላል ለዛ አድቫንቴጅ ለኔ ግን ህይወቴ የሚቀየርበት መንገድ ነበር ለኔ እና ያን ማይ ኦንሊ ኦፕሽን በቃ ትምህርት ነበር በዛ ሰዓት ነገር እንትን ስም ስታስቀይሪ ዝም ብለው እሻሉ የሆነ ሰዓት እሻሉ በቃ ታያል በቃ ካሜራ ካሊፋሉ ተቀየረ ከዛ ስም ማስቀየር ስህተት የሆነ እንደሆነ ይገባኝ እኔ ማስብ የነበረው ተመርቄ ሜዳ ላይ ከዩኒቨርሲቲ ስወጣ በእነሱ ስም ስጠራ በቃ ደስ ይላቸዋል ይኮራሉ yes እሳት የላሰች ጠበቃ እኮ ልጅ ነው ያላቸው የሚባለው ነበር ልቤ ላይ የሚመጣው ውይ እኔና ከዛ ግን እንዴት ነው ልክ ዩኒቨርሲቲ ሲሄድ ነው በቃ ዊርድ ሞመንት ነበር ስምሽን አስቀይሪ የአባትሽ ስም አስቀይሪ ምናምን ነገር ጥያቄ መጥቶ ከቤት ነበር ከነሱ ማለት ነው ስምንት ክፍል አስቀይርሽ ሃይስኩልን በምን አይነት ሁኔታ አሳለፍሽ ስሙ ኦሬዲ ቀጠለ አሁንም በዛው ስሙ ኦሬዲ ቀጠለ ከዛ ግን 10ኛ 9ኛ 10 8 ካለፍሽ በኋላ ሌላ ትምህርት ቤት ነው አሁን 8 6 7 እና 8 አቡነ ፓስቴስ የተማርኩት አቡነ ፓስቴስ ትምህርት ቤት ቼና ካምካሉ ትልቁ ቆሼ ያጠቀም ማለት ነው ከዛ 9 እና 10 አየር ጤና ተመለስኩ አየር ጤና አንደኛ እና ሁለተኛ ደረጃ ትምህርት ቤት ሶ 9 እና 10 የማታ 3 ዓመት ተማሪ ኦኬ የማታ ነው አሁን የቀጠለው የማታ ነው እስከ 10ኛ ክፍል የማታ እሺ ፖርሽኑ አያልቅም ክላሱ መጽሐፎች ሰፊ ናቸው ሶ አመት ከ6 ወር አመት ከ6 ወር ተማሪ 9 እና 10 ምርጫ ያለሽ ምንም ወደ ኋላ ቀጠልኩ 8ኛ ክፍል በቃ አሪፍ ውጤት አምጥቼ የማታ ይልሽ ስትማሪ በጣም ትንሽ ልጆች ናቸው የሚያልፉት ኢንስትሪ ነው ማትሪክ
ትንሽ የተባሉሽ ናቸው። ከቀኖች ጋር ነው የምትፈተኑት? የምትፈተኙ ከቀኖች ጋር ነው። ኮምፒቲሽኑ ከቀኖች ጋር ነው። ለማታ ተማሪ ተብሎ የሚወጣ ፈተና የለም። አላነበብም ተብሎ የሚወጣ ፈተና የለም። የክላስ ፈተና ካልሆነ በስተቀር ሰው ሀገር አቀፍ ፈተና ነው የሚወጣው። ሰው ሀገር አቀፍ ፈተና የምትፈተኝ እግዚአብሔር ይመስገን ስንተኛ ክፍልም አለፍኩኝ። ከዛን 9ና 10 የማታ መማየት ነኝ ተመዘገብኩኝ። ችግር የለውም አንቺ የማታ መሆኑ ለኔ ምንም ለነሱ ምንም ችግር የለውም። ምክንያቱም ከኔ የሚፈልገው ነገር አደርጋለሁ። ቤት ውስጥ ምታለሽ ምንም የሚጎል ነገር የለም። 9ና 10 ዓመት ከ6 ወር ተማርኩኝ። 3 ዓመት ማለት ነው። 2 ዓመት በ3 ዓመት ጨረስኩኝ። ከዛ እንግዲህ 10ኛ ክፍል ማትሪክ ነው። በደንብ ማንበብ አለብሽ። ፈተናው ስትሮንግ ነው። እንግዲህ ወደ 11 12 ወደ ዋናው በቃ አሁን አንድ ስቴፕ የምታድጊበት ነው። አንደኛው ኢቮሉሽን ማለት ነው። ከዛ ሰው በደንብ ማንበብ እንዴት ነው ማድረግ? በቃ ቤት ውስጥ ማንም ሰው መጥቶ ካየ ሰሚራ እንጀራ የምትጋግር ከሆነ እጇ ላይ ደብተር አለ። ልብስ እያጠብኩኝ ከሆነ በቃ ተከመረ በጣም ብዙ ልብስ እዚህ ጋር ተከምሮ ካየሽ ከጀርባ በአቅጭም ኖት ታወጣና የሆነ ነገር እንዲለጥፍ አጥሬ ላይ ያወጣው። ከዛ ብቻዬን ሁላ ሳወራ ልታገኝ ትችያለሽ። ሪቫይዝ እያደረኩ የቀረኝ ፓርት እየሄድኩኝ ሪቫይዝ አደርጋለሁ እና ነው እኮ አሁን ላይ ሳየው በጣም በቃ እኔ አያልቅብኝም። ለምንድነው ደዛ ግን ጎበዝ የሆንኩት ነው በጣም በእውነት ነው። 10ኛ ክፍልን ወደ ሰከንድ ሴሚስተር ላይ ለፈተና እየተቃረበ ሲመጣ ሲሪየስ ፕሪፓሬሽን ያስፈልጋል። ከዛ ቤት ውስጥ ምንም ነገር መቀነስ አልችልም። ማንበቢያ ጊዜ እንዴት ነው ማነበው? ማታ ለሊት አልኩኝ። ሰው ሁሉ ሲተኛ በግሬ በኋላ ይዘፍስፌ እያነበብኩኝ ነው። ከዛ ትንሽ ውጤት ላይ ምናምን ተኝቼ 11 ሰዓት እነሳለሁ። ደግሞ ቤት ውስጥ ማዘጋጀት አለብኝ፣ ለልጆቹ ማዘጋጀት አለብኝ ነገር አዘጋጅቼ ልጆቹን እሸኛለሁ። ከዛ ቀድሜ በቃ በጣም ደግሞ ፈጣን በእውነት ነው። በጣም ፈጣን ይጨንቀኛል። በቃ ፈጥኜ ቶሎ ካልጨረስኩ ይጨንቀኛል። ቶሎ ስርት አሁን እሱ ነገር ደግሞ አሁንም በቃ ላይፍ ላይ ራሱ አሁን ተጽፈጥሮብኛል። አንዴ የተሰጠሽ ነገር ቤቴ ውስጥ አሁን ቤቴ ውስጥ የሆነ ነገር እንድዝርክክ ብሎ ካይ ይጨንቀኛል። በቃ ቶሎ ፍጥጥጥጥና አድርጌ በአንድ ጊዜ 3-4 ስራዎችን ሰርቼ just እንጀራ እየጋገርኩ ከሆነ እዚህ ጋር ስቶቭ አድርጌ ወጥ እየሰራሁ ታገኝ ትችያለሽ። እና ያኔ ነበር ነገር እንጀራ እየጋገርኩ ወጥ እሰራለሁ። በእጅ ደብተር ይዤ አነባለሁ። ሁሉም ነገር በአንዴ ሰርቼ ቶሎ ጨርሼ ትንሽ ሰዓት ካልሽ ለማንበብ ማስቀር ምንም በቃ እንደ ልጆች እንደዚህ ምናምን ለዛ ነው ያልተማሩ ልጅነት ያልኩሽ። በጣም እና ማታ ላይ ተነስቼ አነባለሁ። አክሰስ የለኝም። አክሰስ መጽሐፍት አክሰሶች የለኝም። ስለዚህ ያለኝ አማራጭ ከመምህራኖች ጋር መምህራኖቹ በጣም ሰፖርት ያደርጉኛል፣ ያውቃሉ፣ አንደርስታንድ ያደርጉኛል። ለምን ቀረሽ አይሉኝም። ለምን እንደዚህ ያላረግሽም፣ ለምን አታነቢም ነው፣ ነጥብሽ ለምን ዝቅ አለ ነው ብሎ ጀስት ፋይት የሚያደርጉት ከኔ ጋር። ውጤት አሪፍ ስለሚሆን ውጤት አሪፍ ነው የሚሆነው። ፕላስ ደግሞ በቃ የሆነ እንጃ አሁን ድረስ አሉ መምህራኖች ያኔ ማውቃቸው ይታያቸው ነበር መሰለኝ። በእውነት ነው የምልሽ። በቃ ሰይና አንቺ ትደርሻለሽ በጣም ብቻ ጎብሽ በእውነት በቃ ፌል እንዳታረጊ እያሉ ከቤት ውጭ ነው ሰብ ያ ነበር። እንደውም በቃ ስንቅ ይሁን የሚሆንሽ ነገር የለም። እና መምህር ደግሞ ሲተማመንብሽ ደስ ይላል። እሱ ሲገባ እኮ ሲፈረለ በቃ አንቺ ጥያቄ መጠየቅ ማይሰለቻት ነበር ባለው በቃ ጠይቃለሁ። ፓርቲሲፔት አደርጋለሁ ክላስ ውስጥ ማለት ቤት ውስጥ ጭምት ነኝ። አላወራም፣ ምንም አይነት ኮሚኒኬሽን የለኝም። ውጭ ሲወጣ ግን በጣም አክቲቭ ነኝ። ከሰው ጋር እግባባለሁ። ክላስ ውስጥ ፕሬዘንቴሽን ከተባለ እኔ ነኝ የማቀርበው። በጣም በቃ ሰውን ተናግሮ የማሳመን አቅም አለኝ። ኬትም አላመጣሁትም እኔ እንደው እግዚአብሔር ማለት ነው። በእውነት አታምኝም። ቤት ውስጥ አይተሽኝ ውጭ ላይ ብታይኝ አታምኝም። በቃ የሆነ ናቹራል ጊፍት ነው። በጣም እዛ ስቱዲዮ ቦታው መሆን አለበት። ለሆኑ ሰዎች ነው የምትኖሪ። ደግሞ ማስመሰልም አይደለም ግዴታሽ ነው። እኔ ውጭ ያለው ባህል ቤት ባመጣው እዛ ቤት መቆየታችን አደግሽ ነው አደግሽ ጎርመስሽ አሁንማ በቃ አሁንማ እንደዚህ ሆንሽ ነው የምትባለው። ከዛን ስንተኛ ዓመት ላይ ከመጨረሻው ፈተናው ሊደርስ አካባቢ የምን ነገር አየሁኝ። መምህራኖች ሪኮመንድ ያደረጉ ቀን ላይ ለተማሪዎች ለቀተማቸው የተዘጋጀ ቱቶሪያል አለ። ጥያቄዎች ይሰራሉ። መጽሐፎች ይሄ አሁን ኤክስትሪም ቶፕ እነዛ ሰዓት ላይ በቃ ምርጥ መጽሐፎች ናቸው ይባላል። ፈተናው ከነሱ ነው በጣም ምናምን ይባላል። እኔ የለኝም። ሰው ያለኝ ብቸኛ አማራጭ መምህራኖችን አውርቼ ምን ያደርጋሉ ከላይብረሪ ፈርመው ያወጡልኛል። እኔ ማታ ተማሪ ነኝ። ላይብረሪ መጠቀም አልችልም። ገባሽ? አይዲ የማታ ብቻ ነው ያለሽ። እዛ ግቢ መግባት የምትችይው 11 ሰዓት ብቻ ነው። ከዛ በፊት መግባታችሁ 2 ሰዓት ሲሆን ከዛ ግቢ ትወጫለሽ። የማታ አይዲ ነው ያለሽ። ስለዚህ መምህራኖችን አናግሬ በራሳቸው ስም ፈርመው መጽሐፎች ይሰጣሉ። ከዛ ይሄን መጽሐፍ ቤት ውስጥ ይቀጠቅጣሉ። መጽሐፍ ጥያቄዎችን ይሰራሉ።
ከዛን ያንን ቱቶሪያል ለመማር ቅዳሜ ነው ከጧት 2 ሰዓት እስከ 6 ሰዓት ነው። ቅዳሜ ነው ቤት ውስጥ ልጆች አሉ፣ ልብስ ማጠብ አለብሽ። ቅዳሜ ታውቂያለሽ ልጆቹን ሻወር ትሰጫለሽ ምናምን ብዙ ስራ ሌላ ስራ ነው ያለ የዊኬንድ ስራ ነው። ከዛ እንደምንም ቤት አሳመንኩኝ። ፈተናም ደርሷል። እነሱ እንዴት ነው የሚያስቡት? በቃ 10ኛ ክፍል ከጨረሰች በኋላ ኮሌጅ ትማራለች ነው የሆነ ኮርስ ኮሌጅ ትማራለች ነው ብሎ ኤክስፔክት የሚያደርጉት። የኔ እንትን ፈርዘር ነው ሳሚራ ደግሞ ሌላ ነው በቃ። ከዛን ተፈቀደልኝ ጠዋት እስከ 2 ሰዓት ድረስ ላይ ጥንቅቅ አድርጌ ጨርሼ ቱቶሪያል ለመማር ሄዳለሁ። ከዛ ቱቶሪያል ከምማረው እኔን ብቻ ነው ከማታ የሚሄዱት ውስጥ እኔ ብቻ ነው ሁሉም የቀን ተማሪ ነው። ከዛ አየር ጤና ትምህርት ቤት የቀን ተማሪዎች ደግሞ በቃ ማፊያ በጣም ተደባዳቢ ዊርድ የሆነ ትምህርት ቤት ነበር። ዊርድ የሆኑ ልጆች ናቸው የነበሩት። እንደዛም ደግሞ በደንብ ሰቃይ ተማሪዎች አሉ። ሶ በቃ ብልጥነቴ ምን መሰለሽ ለትምህርት ቤት ሲሄድ ሁሌም ዴስክ አጠገብ ስቀመጥ አጠገብ ያለው ተማሪ አለ ከጎበዝ ተማሪ ጋር እንደሚቀመጥ ጎበዝ። ምክንያቱም if there is some breaks የሆነ ሰዓት ካለች ያችን ሰዓት እንዲያስረዱኝ ያስተማሪ ምን ለማለት ፈልገው አስተማሪ ሲያስተምር ካልገባኝ አላልፈም ተከትዬው ቢሮ ድረስ ሄዳለሁ። እንደው በዚህ የሚያስተሳስበው ማለት ነው በእውነት ተከትዬ አልገባኝም በቃ እኔ አልገባኝም ምንድነው ብዬ ጠይቀዋል። ይሄ ለማለት እንደዚህ ነው ይሄን ደግሞ አምጥ እንደዚህ ጋዋሻል ማለት ነው ኦኬ ብዬ እወጣለሁ። ከዛ የቀን ስገባ በቃ ጎበዝ የተባሉ በቃ ሰቃይ የሚጠበቁ እስከ 700 680 ምናምን የሚያመጡ ልጆች ጋር ይጭቁጫል ማማር ጀመርኩ። ከዛ እኮ የማታ ተማሪ ናት ምናምን በቃ አለ አይደል የማታ ናት እኮ የሚለው ነገር እንዴት ይቀን ተማሪች ነው። ከዛ አንድ ሀና የምትባል በቃ ጎበዝ ልጅ ማትስ ላይ በጣም ጎበዝ ናት፣ ኢኮኖሚክስ ትችላለች፣ ፊዚክስ ነው ትችላለች ሲባል እሷ ጋር ጀምጫለሁ። አወራኋት እኔ ማታ ላይ እግዚአብሔር ከፈቀደ የቀን አገኝሻለሁ 11 አብረን ልንማር እንችላለን እንድታግዥ እንፈልጋለሁ ምናምን አልኳት። አገዘችኝ። እሷ መንታ ነበሩ ከወንድሟ ጋር በጣም ነበር ሰፖርት የሚያደርጉኝ ክላስ ላይ። እንደዛ የ10ኛ ክፍል ፈተና ደረሰ። ከዋናው ከእንትን በፊት ኤግዛም አለ ከዋናው በፊት ነበር። እሱ ፈተና ተፈተንኩ። ውጤት መጣ እግዚአብሔር ይመስገን። የቀን ነበር የተፈተንኩት ከቀን ተማሪዎች ጋር ተቀላቅዬ የተፈተንኩት። ከዛ በቃ ማትስ እኔ አልወድም ነበር የማስ ችግር ነበር ለመናገርና በቃ ይጠፋብኝ የሆነ ቁጥር ይዤ ይጠፋብኛል። በቃ ይሄ ማካፈል ነው ጨንቀኛል። የሽምደዳ የሶሻል ነው መግባት የምፈልገው። ሰው I was weak on that sides ፎከስ ማድረግ የነበረው የሶሻል ሳይዶች ነበር። ከዛ በቃ ውጤት መጣ ቆንጆ ሆነ አለፍኩ። ማታ ወደ 120 ተማሪዎች ነበር የማታ የተማርነው። ከ120 10 ተማሪ በስለኝ ያለፈው 10 ተማሪ ከ10 ውስጥ አንደኛ ነበር። ከዛ የማታ ከተማርን ውስጥ 3 ልጆች ጓደኛሞች ነበር። ከዛ አብረን ተማርን ማለት ነው። ሁለቱ አክስታቸው ጋር ምናምን የሚኖሩት ከኔ ተሻሉ ናቸው። ከዛ አለፈን። ሶ the next challenge የሚጀምረው አሁን ህግ የለም ኮሌጅ ደረጃ ይሰጣል። አሁን ላይ እንደውም በትልቅ ኮሌጆች ይሰጣል መሰለኝ። ረጅም ጊዜ የለም ያኔ ነበርና ዲፕሎማ ነው ኦልሬዲ በቃ ተማሪ የምትችለው ለስለኝ ዲግሪ የሚሆን ጆ ከ12 በኋላ ከዛ የቀን ገባ እንደምችል አላውቅም ማለት እኔ የቀን አያስገቡኝም። ምክንያቱም ሰርቭ አደርጋለሁ ቤት ውስጥ ገባሽ። የቀን ገባው ማለት ጠዋት ወጥቼ ማታ ነው ወደ ቤት የምመለሰው። ሶ ሌላ ሰው ሊያስፈልጋቸው በእነሱ ሳይኮሎጂ ሌላ ሰው ሊያስፈልጋቸው ስለዚህ አይፈቅዱልኝ። ኮሌጅ ፈልግ ተባልኩ። ያልገባሁበት ኮሌጅ የለም። የህግ የሚያስተምሩ ኮሌጆች አየር ጤና ላይ አለ የተባለው አየር ጤና ነው መሆን ያለበት። ከአየር ጤና መራቅ አልችልም። ይሄ ትራንስፖርት ከፍዬ ምናምን ሄድበት ቦታ መሆን የለበትም። አየር ጤና ተባለ። አየር ጤና አካባቢ አየር ጤና ራሱ ግቢ ውስጥ ኮሌጅ ነበር። ኪዩንስ የሚባል ኮሌጅ አሉ። አሁን ድረስ ኮሌጆች ነበር። እዛ አካባቢ ያልጠየኩት ኮሌጅ ነው። ከጓደኛዬ ጋር አብረን ያልዞርንበት ኮሌጅ ነው። እየሄድኩ ለምን እንደምጠይቀው ህግ ታስተምራላችሁ ነው ህጋለነት ህግ እኮ በዩኒቨርሲቲ በቃ የሆነ ቀን አስታውሳለሁ ከኪንስ ኮሌጅ ስወጣ የሆነ በቃ ፌድ የምታደርግ ነገር የለም ልብስ ብር የሚለው ነገር በቃ ደከመኝ። እኔ ላልደርስ ነው ማለት ነው እንደተባለ አሁን ህግ ላልማር ነው ዩኒቨርሲቲ ላልገባ ነው። ህግ ብቻውን አይደለም በቃ ዩኒቨርሲቲ ገብቼ በተሰጠኝ ፊልድ ኮሚትድ ሆኜ ዋንጫ ይዤ መውጣት ነው ታርጌት የገባሽ። ህጉን ባላገኝ እንኳን whatever ኮርስ ሲሰጠኝ በዛ ጋር ግን አንደኛ ሆኖ መውጣት ከዩኒቨርሲቲ በቃ አንደኛ ሆኖ መመረቅ አለብኝ በቃ ግዴታ ነው። ያ ነበር ታርጌት የነበረው። ከዛ አልሆነ። ስለዚህ እኔ ቤት ውስጥ እንዳልኩሽ አውርቼ አላውቅም። እንደዚህ እፈልጋለሁ ብዬ አላውቅም። እንደዚህ አድርጉልኝ አይደለም ያን ሁሉ አሁን 10 ምናምን ዓመት 20 ዓመት ማለት ነው አንድ ነገር ጠይቄ አላውቅም። ወይ በእውነት ነው ማለት
አሁን ይሄ የህይወቴ ምዕራፍ ነው። ለዚህ ነበር የኖርኩት እኔ የብቸኛው ምክንያት እዛ ቤት የቆየሁት ለትምህርቴ ሌላ ምንም ምክንያት የለኝም። ገባሽ? ልጅነትሽ ሰጠሽ። እኔ ጉልበቴን ዩኒቨርሲቲ ገብቼ ነው እንደ ሴት ልጅ እጄ ላይ ጥፍር ማድረግ የጀመረው። እንደ ሴት ልጅ ሎሽን መቀባት የጀመርኩት ዩኒቨርሲቲ ገብቼ። አዲስ አበባ ውስጥ እየኖርሽ ሰውነትሽ እንደዚህ የተሰነጣጠቀ እግርሽ የተሰነጣጠቀ ኢማጂን እንግዲህ ከሰው ጋር እየኖርሽ ነው እንጂ ሲደረግ እያየሽ ደግሞ ሴት ሆነሽ ሌላ ሴት ቤት ውስጥ እያለች ግን ፕሮቴክት ነው እያየሽ ምናምን ዋጥ ያልሽ እየኖርሽ ፈተና ተፈትሽ ብለሽ እንዴት ነበር ፈተና እንኳን ሳትባይ ኤግዛም እንዴት ነበር ሳትባይ ማለት በቃ እንደዚህ አይነት ሰፖርቶች ሳይኖርሽ እያለሽ ሰው አሁን ወሰነ ያለባቸው ነገር እሱ ምን እንደማደርግ አላውቅም እኮ አይሆንም ቢሉኝም ምን አይነት እርምጃ እንደምወስድም አላውቅም። ማንንም አላውቅም ነው ያልኩት። የትም ሂጅ አላውቅም። አዲስ አበባ ተቀጠርሽ ካልሽ ዩኒቨርሲቲ ቆጠባ ነው አዲስ አበባ ነው። እዚህ የትም አልሄድም ብሎ ይሻል ትምህርት ቤት አለቀ። በኤኒ ሚንስ አላውቅም ህይወት ውስጥ ከዛን የሆነ ቀን ማታ ጠየኩኝ እሱ ራሱ ድቡ ነው የሚለው በቃ ለመጠየቅ ለማናገር እኮ ነው የሆነ ነገር ተጠይቄ እንኳን መልስ ለመስጠት ከነሱ ጋር በሚለኝ ኮንቨርሴሽን ልቤ ደነግጥ በቃ ድቡ ነው የሚለው ቡና ማለትን ሁሌ ቤት ውስጥ ቡና ይፈላለኛል እና ማታ ለተሰበሰበ ይሻል ጠየኩኝ። እኔ የቀን ነበር ፈልጋለሁ ሁሉም ሰው ባለበት ፋዘር ነው የጠየኩት። እሱ እንዴት መሰለሽ የትምህርት ፍቅር በጣም አለው። ይኸውልሽ አዲስ ዩኒቨርሲቲ በየዓመቱ ያስመርቃል አይደል? በቲቪ ቀጥታ ስርጭታል። እቺ እንኳን ደስ አላችሁ የምትላመዝ ማለት እሷን ሲሰማ የእውነት ነው የሚያለቅሰው። የእውነት ያለቅሳል። ለምን ይፈልጓል በቃ ልጆቹ ማግኘት ይፈልጋል እና ጀስት አላገኘውም ያንን ነገር ሰው ምንድነው ማስበው እኔማ አንድ ቀን በእኔ በቃ ይኮራል የእንትና ልጅ ተብሎ ወጥቶ ዘጋ ይሄንን እንትን በእኔ ይሰማዋል ፊዚካሊ ሄዶ ይሰማዋል ብዬ ነበር በቃ ማሰበው ጀስት እኔ እንደዛ ነኝ በቃ ልጁ ነኝ በቃ አረገዋል አሰማዋለሁ ያን ነገር ብዬ ነበር ማሰበው። ከዛ እንትና በጣም በትምህርት ያምናል በትምህርት በደንብ ያምናል እንድትማር ይፈልጋል። ከዛ እሱን ማናገር የምችለው ጠየኩት። እኔ አልኩት እዚህ ቤት ውስጥ አይኑን እያዩ አይደለም ያወራሁት ቡናውን እያዩ ለመጀመሪያ ጊዜ ቡና እያፈላን ቁጭ ብሏል መጅሊስ ላይ እኔ ቤት ውስጥ ምንም ነገር አይጎልም አባ አልኩት ምንም ነገር አይጎልባችሁም። እኔ ጤናዬን የሚያሳጣኝ ከሆነ ጉልበቴን የሚያሳጣኝ ከሆነ ለትምህርቴ ስል አደርገዋለሁ ብቻ እድል ውስጥ 2 ዓመት ነው ክፍያ የለውም ምንም ነገር ክፍያ የለውም ምንም ነገር አንድ ዩኒፎርም ይገዛልሻል ደብተር ይገዛልሻል ትማራለሽ እኔ ምንም አልፈልግም ልብስም ጫማ አትገዙልኝ ብቻ አስተምሩኝ አልኩት። ፍቀዱልኝ ቀን ላይ እዚህ ቤት አልዋል ትምህርት ቤት ሂጅ ይለዋል። ከዛ ለሊቴን ሙሉ ስራ እሰራለሁ ችግር የለውም ውስጥ ያለው ጸም እንድላረጋለሁ አንድ ነገር ከጎደለ አቋርጣለሁ ትምህርት አልኩት። ከባድ እኮ ነው በጣም ምን ሆነሻል ጠዋት ወጥተሽ 2 ሰዓት ወጥተሽ 9 ሰዓት ቤት የምትመለሽ አይደል? ከዛ በኋላ ያሉትን ስራዎች ሁሉ ትሰራለሽ በቃ ማለት ነው። ሁሉም ስራዎች ይጠብቁሻል ቤት ውስጥ። ከዛ ደግሞ አንቺ ኖርማል ተማሪ አይደለሽም ማንበብ ሰርትሊ ግዴታ ነው አልኩት። ከዛ ላስብበት ነው ማለት ሳምንት አይሆንሽ እንመካከርበት ነው ከሷ ጋር እንመካከርበት ሲለኝ በቃ ሳይ ይፈድልኛል ብዬ ተስፋ ያደረኩት እሱ በቃ የእሱን ስለማውቅ ማለት ነውና ከዛ ግን በቃ አልተኛም ማለት ይችላል። ያን ቀን ሲጠሩኝ ሁላ እሱን ይነግሩኝ ይመስላል ሰውይና እስኪ ዋውጭ በቃ እሱ ነው ይመስለኝ ድንግጥ ይላል በቃ ልቤሽ ብር ነው ማርያም ነው ሻን ቀስ ከመሰማ ድረስ ማለት ነው። ከዛ ትምህርት ቤት ጠይቃለሁ ደግሞ ትምህርት ቤት አሁን ሌላ ቻሌንጅ ነው አይቻልም በእኛ ሀገር ካልኩሌም አይቻልም ከ8ኛ ክፍል የማታ ከ8ኛ ክፍል ወደ ቀን እንጂ ከ10ኛ ክፍል ወደ ቀን ማልፈች ህግ ወደ 12ኛ ክፍል ቀን መግባት አይቻልም በማታ መስቀል ሙሉ ወይ ኮሌጅ ማራሽ ዲግሪ በዲግሪ ኦር something እንጂ አይቻልም። የምልሽ ነው አይቻልም አሁን ያለው ነገር አላውቅም። ከዛ 11 እና 12 ደግሞ የማታ የለም የት ነበር አዲሱ ገበያ ወደ ሶኔ ደግሞ ዘጂ ነው ማለት አትችልም። ከዛ የሆነ ቀን እንደዚሁ ሳሎን ላይ ቁጭ ባለበት ጠራኝ ቀሱቸው ባለበት ጠራኝና ይብሻል እኔ አንድ ነገር እንደው አንድ መርፌ መሬት ላይ ጠብ ብሎ ማየት አልፈልግም። ስራሽ ጥንቅቅ አድርገሽ ሰርተሽ ከሰው ጋር አወራለሁ ጓደኛ በዛለሁ እንደዚህ ሆናለሁ የሚባል ነገር የለም ማለት ነው። እሺ ትምህርት ቤት ጠይቂ ይለሽ ሲለኝ this is the most በቃ እኔ ደስተኛ ለቤት ሆነሽ ምንም ነገር ይሄ በጣም ደስ ይልሽ ምን ብታይ ሰው ማቀፍ ነው ደውልሽ መናገር ነው
አሁን ይበቃ የለም ምንም ነገር ማድረግ አለሽ በእጄ ማቀፍ ባቅፈው or if ሼር ባደረገው ያን ፊልም በጣም ደስተኛ ነበር። አውስ ሃፒ በቃ በሞራል ልሻለው በቃ በጣም ደስ ያለኝ ስራ ሳይ ነበር ወይ ስቶር ደስ አለኝ። ከሻልኩኝ ማለት እሺ መስከራለሁ ማርኩልሽና እንዴት እንጋለኝ ብዬ ሄጄ ለመጠየቅ እንዴት እንጋለኝ በቃ እኔ ዩኒፎርም ለብሼ መታየት ዩኒፎርም ለብሼ የሆነ ጊዜ እንደተመሰሽ ቤት ውስጥ በቃ ዩኒፎርም መልበስ ራሱ የምፈልግበት ፐርፐዝ ነበር። የሆነ ሰው ሲበድልሽ መበደል ብቻ ሳይሆን የሆነ ነገር ሲያደርግሽ በቃል አለመመለስ ጥሩ በተግባር ማሳየት ሆኖ ያ ሆነሽ ስትገኝ ዩኒፎርም ተሰፋለ ልጆች ቤት ውስጥና ግል ነው የሚማሩት የግል ነው ማለት ነው። አንድ ሴት ብቻቸው ዩኒፎርም ተሰፋላትና ዩኒፎርም ሸምራል ምናምን አልኳት ኮሜንት ሰጣት ያምራል ዩኒፎርም ነው ባክሽ ቀልሽ ነው አንቺ ዩኒፎርም ለብሰሽ ስለማትማሪ ማለት አስተማሪ ነው ነገር አለች። አይ ኖ የሆነ ቀለብሽ እንደመማር ግን I was like ስድስተኛ ምናምን ነበር I know እና ያ ራሱ ይዤዋለሁ ያቺ ነገር ይዣታለሁ። ከዛ ዩኒፎርም ለብሼ መማሬን ራሱ this is a revenge ይሄ ራሱ አንድ revenge ችለሽ እኮ ነው በነጥብ ተጨርሽ ውስጥ የቤት ሰራተኛ ሆነሽ እነሱ ሁሉ ነገር ተሟልቶላቸው የተማሩ በነጥብ በልጪ በቃ እናት አባቶቻችን አስደስቼ በስራ በቃ በወለድናት እስኪሉ ድረስ ማለት ነው በወለድናት እስኪሉ ድረስ ያ ራሱ የሚፈጥረው በጣም ትልቅ ነገር ነው። እንግዲህ ምን ብለውልሻል ሌላ ነገር አለ በጣም ከዛ እግዚአብሔር ይመስገን ትምህርት ቤት ወጣ ተነስቼ ሲሄድ ተማሪ የተመዘገበ ነው ግማሽ የተመዘገበው ክላስ ጀምሯል ነው አይጨጠየቁ የማታ ነበርኩኝ አልፌያለሁ ይቀርባል ፈልጋለሁ አልኳቸው አይቻልም ህጋችን አይፈቅድም የማታ ኮንሽ ከ8ኛ ክፍል ጀምሮ ነው እንጂ አይቻልም ምናምን አለ። ከዛ እኔ ውጭ ላይ በማገኛቸው ሰዎች እንደማሳመናቸው I'm 100% sure እርግጠኛ ነኝ እኔ ለምን እንደሆነ አላውቅም ህጉ እንደምሰሽ አንዳንድ ጊዜ ህግ አለ አይደል ሩልስ ኤንድ ሬጉሌሽንስ ግን ለመልካም ነገር ቢጣስ ችግር የለውም ያምናለሁ። ገባሽ አሁን እዛ ጋር እነዚህ ሰዎች አይቻልም ብሎ ቢመልሱ ይኖር የኔ መቀመጫ እዚህ ጋር ይሆን ነበር። ገባሽ እኔ ለኔ ስትል ህጉ ነው ፍርሰው እኔ ኃላፊነቱን ወሰድ ዳይሬክተር ገና ከዛው የህግ ባለሙያ ሆንሽ ባቸው ማርያም እንደምልሽ በቃ እንዴት መሰለሽ አመኔ ሰውዬው ሄድኩና ምን አልኩ መሰለሽ አስተማሪዎች ጠይቃቸው አይቻልም መስጋቢዎቹ እዛ አድሚኒስትሬሽን አካባቢ ያሉት ዳይሬክተሩ ቤት ነው ያለብኝ ጠየቁ ዳይሬክተሩ ጋር ሄጄ አናገርኩት እኔ ኃላፊነቱን ወስዳለሁ እመነኝ 12ኛ ክፍልን በቃ የሚገርም ነጥብ አምጥቼ አልፌ ዩኒቨርሲቲ ገብቼ መጥቼ አመሰግናለሁ ማርያም ከሞኮ በየሽ ኮንፊደንስ ምን ብዙ ነገር ሊፈጠር ይችላል አዲስ ጋር ክለም ሊወጣ ይችላል በቃ እርግጠኛ ነሽ yes ታመሜ ላልማረው ይችላል or something happen ሊያደርግ ይችላል ግን በቃ እኔ የሚታይ ፖሲቢሊቲ ብቻ በቃ እችላለሁ አድርጓለሁ yes ጎበዝ ከዛ ሄጄ በቃ እኔ እመነኝ ይማታ ነኝ እንደዚህ ነው ሰው ቤት ነው ሰራ አለ በህይወት ውስጥ እንደዚህ ኤክስፒሪየንስ አለ አልኩት ይሄን አልፋለሁ ብሎ የመጣ የጠየቀ ሰው አለ ለኔ ይሄን ለታዋል አትጸጸትበትም ይሄን ግብጥስ አትጸጸትበትም እና እባክህ ብዬ ነገርኩት በቃ አይምሮ ብለኝ ፋይናንስ እዛው ተማርኩት እንዴት ያሪፍ ነው አየ መመራኖችን ጠየቀ አሪፍ ልጅ ናት ነው በቃ አሪፍ ኮንታ አገኘ ከዛ ዝም ብለሽ ኢንፎርሜሽን አሰፍተሽ ክላስ ከተሽ ተማሪ ክላስ ስምሽን ተጣፋላለኝ አንድ ሳምንት ቤት ሲሄድ አው ተመዝግቤያለሁ ነው ነገር አልኩ ወላጅ ነው አምጪ ሲባል ነገራቸዋለሁ እኔ ማውጣት አልችልም ብዬ ነገርኳቸው ምንም ነገር አልጠየቁኝም በቃ ከዛ አንድ ሳምንት ሙሉ ዩኒፎርም ለብሼ ሳልመዘገብ ነበር መማር ገና በስብሰባ ነው መዝገብ ገና ሳይጠልቅ በተስፋ አንቺ የተማርኩ ነው ተብሬ ይሻል ክላስ ገብቼ የተማርኩ ነው ከዛ ሁኔታን ሳይ ዝም አሉኝ ተመዝግበሻል ማለት ተመዘገብሽም አላሉኝ ከዛ ይሁን ቀን ሄጄ ምክትል ዳይሬክተር ጠየቁ እንዴት አደረጋችሁ ተመዘገብኩ ነው መስላችሁ አዎ ተመዝገብሻል አስተማርኩ ዋው ከዛ ግን በቃ አልሽን ጠብቂኝ አላራሽ ብዙ ሰው ይበላሻል አየር ጤና አንደኛው ዩኒቨርሲቲ ነው በቃ ሌላኛው ዩኒቨርሲቲ ነው በቃ ብዙ ነገር አለ የመንግስት ነው በቃ ፍሪደም አለው እና ራስሽን ጠብቀሽ ጎበዝ ተማሪ ሆነሽ በቃ ያልሽውን አርገሽ ውጪ እኛ እንስተካከለው አስመዘገበኝ በቃ ቀጠልኩ ቀጥልኩ እሺ ከዛ ግን የቀጠልኩት ሲቀጥል ያው ሁለት ነገር አለ የያዘኝ ቤት ቃል ገብቻለሁ ትምህርት ቤቱን ቃል ገብቻለሁ በቃ በቃል ኪዳን የተሰራ ነገር እና ለራሴ ደግሞ የሰጠሁት ነገር አለ ገባሽ ለራሴ የገባሁት ቃል አለ ስለዚህ እንደማድረግ ያለብኝ አፍተ ፕላን ማድረግ ያለብኝ ስራዬ ቤት ውስጥ እኔ ትምህርት ቤት ያለው ነገር ቢጎል ይሻላል ቤት ውስጥ ያለ ነገር ከሚጎል ምክንያቱም ወርድ አቢዩዘር በቃል የምትባለው ነገር ብሽን የሚሰብረው ነገር አለ ያላደረግሽው ነገር አንዳንድ ጊዜ
አንቺ ያላደረግሽውን ነገር አድርገሻል ብዬ ስልሽ የሆነ ሌሰን እያስተማርኩሽ ዛሬ ያላልኩበት ቦታ ውለሻል አይደል? እዛ ነው ውለሽ የመጣሽ አንቺ ዱርዬ ስትይ እንደዚህ አይነት መዋል ይችላል ማለት ነው። አዲስ ነገር ፋይንድ አውት ማድረግ ገባሽ? ያ በሌለ ነገር ስትነግሪኝ አዲስ ነገር ፋይንድ አውት ማድረግ መሆን የምችለው ነው። በቃ እንደዛም ብቻለ ማለት ነው ማለት ማላውቀው ነገር ነው እንግዲህ። ከዛ በቃ ቻሌንጂንግ የነበረው እሱ ስራ አለ ቤት ውስጥ። ከዛ ደግሞ 9 ሰዓት ወጥቼ መጥቼ በረዶ መሸጥ አለብኝ። እሱ በረዶ እንዳለ ነው ኦፍ ኮርስ ምንም ነገር መቅረት አይችልም ቤት ውስጥ እንዳልኩሽ። ጃራት ተከከለሽ ኤቭሪቲንግ ወጥሳያለሽ፣ ቤትሽን ታጸዳጃለሽ፣ ልጆችን ትምህርት ቤት ልብስ ኤቭሪቲንግ አንድ ማለት ነው ቤት ውስጥ። እንዴት ነው እሺ? ቀላል ነገር ይሄ አንድ ክፍል ቤት የሚኖር ማህበረሰብ አይደለም ወይ ሁለት ክፍል ቤት የሚኖር ቤት አንድ ግቢ ሙሉ ያለው ቤት ነው። yes አንድ ግቢ ሙሉ አንድ ያራክሽ ነው። ያ ማለት በቃ ኤቭሪ ስታፍ አለ ማለት ነው። ቤት ስለዛ እንግዲህ ይበዛል ውስጥ ነው እንግዲህ ይበዛል። ያ ግን ምንድነው የሚታየው 2 ዓመት ናት በቃ ምን ያማሰው ከዛ በኋላ ውጤት ስለሚመጣ እረፍት የት ነው ዩኒቨርሲቲ አርፋለሁ በቃ የሆነት እኔ ዩኒቨርሲቲ እንደምገባ እንኳን አምናለሁ። በቃ እዛ ጋር ሆኜ ማይንድ ሴቴን ምን እንደቀየረው አላውቅም። የሆነ ሰዓት ላይ ምህረት ደበበ ተቀየረ። ማይንድ ሴት ፕሮግራም ነበረው እሑድ የሚቀርብ ፕሮግራም ነበር። እሑድ 5 ሰዓት ምናምን ነበርና ጠዋት ከቁርስ በኋላ ሰብሰብ ብለን ቤት እንቀመጣለን። እሱ ፕሮግራም በጣም ከታተል ነበር። በቃ ማይንድ ሴቴን ሴት አፕ ሰርቶልኛል። በደንብ ሰርቶልኛል። ክፍት ዝግጁ ስለነበር በቃ እኔ ዝግጁ ነኝ። የምፈልገው ያ እንደዚህ አይነት ነገር የሚነግረኝ ሰው ነው። ገባሽ? ምክንያቱም ተሰባሪ እንደሆንሽ እንደምትሰበር እየተነገረሽ ነው የምታድጊው እንጂ እንትን ይሄ ትችያለሽ አይደለም። እኔ ጋር ትችያለሽ አይደለም። ሰው ያን የሚነግረኝ ሰው ወዲያው በቃ ማለት ነው ኦኬ ቀበለዋል። ከዛ ያን ፕሮግራም ከታተለ እሱ አንድ ሴት አፔና መቻችልኛል ቢያስባል አዎ ይሰራል እንዴ በባዶ ማለት ሳይሆን እዚህ ልክ ተመጣሽ ትንሽ ደግሞ ስታገኝ ያ እና 2 ዓመት ናት በቃ ስለዚህ ሰፈር ማድረግ 2 ዓመት ነው። ይሄ ከዛ በፊት የነበረው ነገር ራስቻለሁ ምክንያቱም አለፈ እዚህ ጋር ደርሶኛል። ከዛን ቀን እንደርሻው ጠዋት ተነስቼ ስራዎቹ ቀጥሏሉ። ልጆቹን አንድ ኬት ይገርማል። ልጆቹ እንዴት ነው መሰለሽ አሁን 2 ልጆች አሉኝ ያሳደግኳቸው እዛ ቤት ከገባ በኋላ ተወልዶ ያደጉ 2 ልጆች አሉና ከኔ ጋር ስፔሻል ታችመንት ነው ያላቸው። ልጆች ስለሆኑ ቀርበናቸው ልጆች ናቸው። ከእንቅልፋቸው ተነስተው እናታቸው ቁጭ ብላ እኔ ጋር ነው የሚመጡት። ምግብ ማበላቸው እኔ ነኝ። ትምህርት ቤት ሲደርሱ ትምህርት ቤት ማደርሳቸው እኔ አይፈልጉም። እኔ ነው ዘው የሚፈልጉት ከኔ ጋር ልጆች ያሉ ማስጠናቸው እኔ እኔ በምሰራላቸው የቤት ስራ ነው የሚያምኑት። እርግጠኛ ነው የሚተማመኑብኝ ነው እና ያ በቃ ስፔሻል አታችመንት ነበር። እነሱን ቴኬር ማድረግ ማለት ይሄ ምግብ ከምናምን ቀጥለው ማስጠናት እሱም ያንቺ ስራ ነው ይሰራ። ስለዚህ ትምህርት ቤት ያለው ነገር አንድ ታደርጊያለሽ፣ እነሱ የራስሽ አለ ቤት ውስጥ ያለው ነገር አንድ ታደርጊያለሽ። ከዛ ቀን ሙሉ የሚሰራውን ስራ መቼ ነው የሚሰራው? ከትምህርት ቤት ስመለስ እና ትምህርት ቤት ከመሄድ በፊት ማታ አራት 9 ሰዓት መጣለው። 9 ሰዓት በረዶዬን ሽጬ 10 ሰዓት ተኩል ወደ ቤት ከተመለስኩ በኋላ አራት ሰዓት ነው ለልጆች ምሳ የሚሰራ ከሆነ ሰርቼ ፍሪጅ ውስጥ አስቀምጬ ጠዋት ስቼ አሙቄ ምሳ ቃም ቋጥሬ ልጆችን አጣጥበሽ ዩኒፎርም አልብሰሽ ትሸኛለሽ። ከዛ በዛው ትምህርት ቤት ትሄጃለሽ። ከትምህርት ቤት ስትመለሽ ቀረውን ሰዓት ሌሊት ነው። አሁን እንጀራ ምናምን የሚጋገር ቀን ሌሊት ነው ማለት ሌሊት ማታ ውስጥ ያድራልና ሌሊት ተነስቼ እያነበብኩኝ እንጀራ እየጋገርኩኝ እንጀራ እየጋገርኩ አንዷ እንጀራ ከተበላሸች የሆነ ነገር ይሄ መጽሐፍ ይዘሽ እዚህ ጋር እንትን እየሰራሽ ነው ትባል ፎከስ አድርገሽ አንድ ስራ ብቻ አሰሪ ለምን እኔ ጊዜው ይበቃኝማ። እንጀራ እየጋገርኩ ወጥ መስራት አለብኝ። እቃ እያጠብኩኝ ወይ እያሰፋሁ እየተመላለስኩ መስራት አለብኝ። አይበቃኝማ ጊዜ ለእኔም ለሁሉም ሰው ያለው 24 ሰዓት ነው። እኔ የምሰራው የ48 ሰዓት የምትሰሪው ስራ በ24 ሰዓት መስራት አለብሽ። ማንበብ ደግሞ አለብሽ። የቀን ገብቻ አለ መምህራኖች ከእኔ የሚጠብቁት እንደ ቀን ተማሪ ፐርፎርም እናደርግ ነው። ፈተናዎቹ መስራት አለብኝ። አሳይመንቶቹ ማንበብ አለብኝ። ስለዚህ እዛ ጋር ፐርፎርም ማድረግ አለብኝ። ቤት ውስጥ ያለው ነገር እግዚአብሔር ይመስገን ምንም ነገር ሳላስቀይማቸው ነው ያለቀው። ያ 2 ዓመት ጨርሽ ውጤት እንዴት ነበር? ውጤት በጣም ቆንጆ ነበር። አሪፍ ሆነ በጣም 11ኛ ክፍል በጣም አሪፍ ውጤት ነው የመጣሁት። ወደ 12 ሳልፍ እንዳልኩሽ አሁን ያኔ ቲዩቶሪያል ስማር ያገኘኋቸው ልጆች ቀን ላይ ያገኘኋቸው አንድ ክላስ ሆነን አንድ ቴብል ላይ ነው የምንቀመጠው። 3 ሰው ነው የሚቀመጠው። እኔ ያለው አና ሳምራይት ትባላለች ነበረች። በቃ ቤስት የሚባሉ ልጆች ናቸው። ያስጠኛል። ምሳ ሰዓት አሁን ትምህርት ቤት ብዙ ጊዜ መንግስት ትምህርት ቤት መምህራኖች ይቀራሉ። ክላስ ይቀጣል። እንዴት ነው ትወጪያለሽ ታወራለሽ ነው ከልጆች ጋር የለም እዚህ ጋር ክላስ ተማሪ እንደሌለ ካውቅ እየሮጥኩ ላይ ነው የመክሰስ ምንድን ነው ይቺ ብሬክ አለች ብሬክ አለች እረፍት ሰዓት 15 ደቂቃ አረ ምናምን እሷ ስትል ይገርመኝ ምንም እኮ ላደርግ ይችላል። ግን በቃ ላይብረሪ መገኘቴ በራሱ ሰላም ይሰጠኛል። ያነበብሽ አይነት ስሜት በቃ የሆነ ቦታው ላይ ነው ያለው ጊዜን እያባከንኩኝ አይደለም ማለት ነው ብዬ ነው የማስበው።
ቦታ ላይ መገኘት ራስ ላይ ምሳ ሰዓት ደግሞ ለኔ በጣም ረጅም ሰዓት ነው ለኔ ምሳዬን ምናልባት ወይ መሰጠት እንጂ ብሬክ ታይም ላይ ምሳችንን ምሳ ይበላልና ልክ አስተማሪ ሲደወል ቀጥታ ላይ ባለ ገብቼ አሙቲሽ ሙሉ ምሳ ሰዓትሽ ሙሉ ተነብይበታለሽ ማለት ነው። በስመ ከልጅ ግን ተሰለዘም የለም እንደዚህ ነገር የለም ለኔ ልክ አይናከሱ ፍሎ በስመ አብ የሚገርም ነው። ውድ ቤተሰቦቼ እንግዲህ ይሄን ታሪክ እያዳመጣችሁ የምትገኙ የመጀመር ፖድካስት ቤተሰቦች ብዙ ሴቶች በዚህ ህይወት ውስጥ ያልፋሉ ብላችሁ የምታስቡ ሰዎች እንደው የተሰማችሁን ነገር ኮሜንት ላይ በመጻፍ አብሮነታችሁን አሳዩን። እንደው ምን እንደጎደለ የምትነግሩን እናንተ ስለሆናችሁ በዚህ ታሪክ ደግሞ የተማራችሁ እንዲሁም ደግሞ የገጠማችሁ ነገር ካለ እባካችሁ ኮሜንታችሁን እንጠብቃለን። አብራችሁን ቆዩ። መጀመር ፖድካስት እና ብቻ በቃ አሁን ከክላስ ጋር እሱ ነው ቻሌንጅ የሚያደርገው። መጽሐፍ አያልቅልኝም ለኔ አንብቤ መጨረስ አልችልም። ተማሪ በደንብ ነው የሚዘጋጀው ፈርዘር በቃ እኔ ያለሁት እዚህ ነው እነሱ በደንብ ተዘጋጅተው ነው የሚመጡት እና በቃ ልጆቹም ደብተራቸውን ይሰጡኛል ኖት ያወጡትን ኖቶችን አነባለሁ። መምህራኖች ኖት ያወጡትን አሁን ለምሳሌ ቻፕተር 1 አጥተው የጣሉትን ኖት ሰጡኛል እሱ አነባለሁ። ኖታቸውን ሊያስተምሩ የሚወጡትን ኖት እሱን አነባለሁ። መጽሐፎችን ይሰጡኛል። ይሄ መጽሐፍ ይረዳሻል ስታነቢ ይሄን ፓርቶችን በደንብ ፎከስ አድርገሽ አንብቢ። በቃ ለሊት ቁጭ ብዬ ነው የማነበው ግሬድ በኋላ ዘፍስፌ በቃ ኢቭን ለሊት እኔ አሁን ምን መሰለሽ የሚያሳስበኝ ያን ሁሉ ነገር ሳደርግ የኔብል መድከም ምናምን እንደ አላስበውም ይደክመኛል እኮ ግን አላስበውም። ማስበው ለሊት ላይ ተነስቼ መብራት አብርቼ ሳነብ መብራቱ ይቆጥርብኛል ብሎ ያስባል። በቃ እነሱ የሚያስጨንቃቸው ሰላም የሚነሳቸው ነገር ማለት አልፈልግም። በቃ አንዳንዴ በረንዳ ላይ ወጥቼ ለሊት ላይ በረንዳ ላይ ወጥቼ ንፋስ እንቅልፌ ላይ መጣ ንፋስ እያገኘ እዛ ልቤና ቦርሾች ጨርሼ 10 ሰዓት ላይ ትንሽ ነው ማድረግ ደግሞ እንደነጠዋል እነሳለሁ። በቃ ይሁን እንዴ ልበሽ ትንሽዬ እንደዚህ የምትል ልጅ የለችም። በቃ እንደዚህ ስምሳምሳምስ ከውጤት በኋላ እንዴት ነው ዩኒቨርሲቲ ውጤት እንዴት ሆነ መሰለሽ? እኛ ባች ላይ ውጤት 12ኛ ክፍል ማድረግ የነበረብኝ አሁን ከጠፍ በኋላ ክላስ ነው ማታቆም። ምክንያቱም አፍተ ፕሪፔር በደንብ መዘጋጀት አለብኝ። 12ኛ ክፍል የ11 እና 12 ነው የሚመጣው። ከዛ በደንብ መዘጋጀት አለብኝ። በቃ ወሳኙ ማለት ነው። ከወደቅሽ ወደቅሽ ነው። ዩኒቨርሲቲ የለም በቃ ያውሽታ ኔክስት ይር ሆና ጋር መዝገበሽ ተፈትነሽ ነው የምታልፊው። እሱ ደግሞ የማለፍ እድልሽ በጣም ሬር ነው። ትረሽዋለሽ ትምህርት። ስለዚህ ግዴታ በዚህ ዓመት ማለፍ አለብኝ አይደል? ሰው በመራሮችን አስፈቀድኩኝና ከጥር በኋላ ክላስ አልገባ ፍቀዱልኝ። ጠዋት እኔ ከቤት ስወጣ ትምህርት ቤት ብዬ እወጣለሁ። ከዛ ፐብሊክ ላይብራሪ ያለ ሰፈራችን እዛው ሰፈር ቀር ፐብሊክ ላይብራሪ ነው የምውለው እስከ ፈተናው ጊዜ ድረስ። አዲስ ነገር ሲኖር ኢንፎርም ይደረጋሉ በልጆች መምህራኖቹም ፈቅደውልኛል። በቃ አይጠይቁኝም። የሆነ ግራ የገባኝ ነገር ሲኖር ሂጅ እጠይቃለሁ። አሪፍ ነው ያደርጉልኛል። መጽሐፍቶች አሉ በደንብ በቂ ተዘጋጅሽ? በደንብ ተዘጋጅ was not enough ግን ተዘጋጅው በቃ ይሻላል። ተዘጋጅተን ብለን አንጨርስ እንዴ? እኔ ነገ ፈተና ልፈተን ዛሬ ያልኩ ጠዋት 2 ሰዓት ላይ ፈተና ለሊት 11 ሰዓት ተነስቼ ወይኔ በዚህ ፓርት ቢመጣስ ወይኔ ይሄኛው ቦታ ቢመጣስ። አሁን እንደዚህ ፕሪፕሬሽን አይመከርም ማለት ከሳምንት ከ15 በፊት ነው ሬዲ ሆነሽ ዘግተሽ መቀመጥ ያለብሽ። እኔ ፈተናው እስከምታልቅ የመጨረሻ ቀን ድረስ እያነበብኩኝ ነው። ነገ ትፈትኙ ዛሬ እያነበብሽ ማርያምን እንደዛ በቃ ነገ ፈተናው ዛሬ እያነበብኩ አልጨረስኩማ። ለኔ በቂ አይደለም ያ ፕሪፕሬሽን እየነበረ መሰለኝ። እና ደግሞ በቃ መውደቅ የለብኝም መውደቅ በጭራሽ የለብኝም። ምክንያቱም ከንቱ ነው የሚሆነው ብዬ በቃ መና ነው የሚሆነው ብዬ ነው ማሰብ። ምን ትዝ አለኝ በዚህ ሁሉ ውስጥ ስታልፊ ሰሚራ ሆነሽ ነው ያለፍሽው። በስነ ስርዓት ሂጃብ እያደረግሽ ምናምን ነው ያ ሰሚራ አይደለች ሙስሊም በቃ ትክክለኛ ታሳይናለሽ። የለም ማተም ያሳያችሁ ፎቶ ማተም ምናምን የለም። በቃ እኔ እንትን አደርጋለሁ የሚደረጉ ነገሮችን ቤት ውስጥ የሚደረጉት ምን አንዳንድ ነገሮች በሃይማኖት የሚደረጉት ነገሮችን አደርጋለሁ። ቁርአን ማንበብ፣ ሱራት መስገድ፣ ሁሉም ነገር አደርጋለሁ። እሱን ሆኜ ነው እየኖርኩ ያለሁት እኮ እንደዛ ሆነሽ ግን አይ ኖ ዋን ዴይ እንደምመለስ ልብሽ ውስጥ ያ ነገር አለ። በቃ አለ ይሄ ልጅነቴ ውስጥ የነበረ ነገር አለ። ምን አደርጋለሁ መሰለሽ? ልክ ጥምቀት ሲሆን ይሄን የበረዶ ስራ ጥምቀት ላይ ይሰራል። ምን አደርጋለሁ? በረዶ በብዛት ይሰራል ጥምቀት ለኛ ቤት በብዛት ይሰራልና ታቦት ማደሪያ ያለኛ ቻይና ካምፕ ማርያም ቤተክርስቲያን አለች። ማርያም ቤተክርስቲያን ትወጣና ከሚካኤል ጀሞ ሚካኤል በሚካኤል ትዞርና ተመልሳ ከሚካኤል ጋር አብሮ ማደሪያ ያለ እዛ ማደሪያ ድረስ እሸኛለሁ። ምን አድርጌ ነው የምሸኘው?
በጀርባዬ በረዶ ይሸከማለሁ ውሃውን በዚህ ደግሞ በረዶውን ደረቁን እየሸጥኩ ነው የምዞረው ከልጆች ጋር አብሬ ማለት ነው ከሚዘምሩት ጋር ሂጃብ አድርጌ እኮ ነው እና በቃ በረዶ ፈሶ ሰውነቴ ላይ ስኳር በስኳር ሆኜ ዝም ብሎ አድርጎኝ ነው ነገር ዶንት ኬር ምንም አይመስለኝም እኔ ላይ ስላለ ቆሻሻ ምናምን ነገ ንጹህ ሰው እንደሆነ ነው ማስበው የታየሽ ነገር አለ በቃ እና እዛ ውስጥ በዛ መሀል ላይ ሲሄዱና በየዓመቱ ጥምቀት ሲኖርና እጓጓለሁ በቃ ያንን ጊዜ ነው በረዶ አይሸጥም ምናምን እያልኩ ግን አይ ነው በቃ ነገር ላይ እንደምመለስ ነው አናውቀው በዛ ሞመንት ላይ በቃ ጃለሽ ስነ ስርዓት ነው ተቀብዬ ነበር ሻዳ ይባላል ሻዳ ይዤ ስነ ስርዓት ከነሱ ጋር ነው ነው ከዛን እግዚአብሔር ይመስገን 12ኛ ክፍል ፈተና ተፈተንን አሪፍ ነበረ ውጤቱ መጣ ውጤት ሲመጣ እንዴ ነበረ ቤትስ ያለው ነገር ይሄ እንኳን እድሉን ሰጠናት እንኳን ተማረች የሚል ነገር እንጠብቃለን አንቺ ደግሞ ሄደሽ ያቂ ደስታሽ እንዲላ የለፋሽበትን ነገር ሄደሽ ለመናገር ይሰማሽ ምን ተፈጠረ መሰለሽ የኛ ባች ከፈተና የተሰረቀበት ባች ነው ልክ ፈተናውን ስንፈተን ኢኮኖሚክስ ላይ ስንደርስ ኢኮኖሚክስ ኮርስ ላይ ስንደርስ ፈተና ተሰቋል ተብሎ ሁለት ቀን ቆመ ፈተና ቆመና በቃ ሁለት ቀን ያ ራሱ አንድ ፈተና ነው የምር ፈተና ተሰረቀ ተባለ ሰው በቃ ቴንሽን አላለ ተማሪው መልስ ወጁ ይገባል ምናምን በቃ ልብሽን ነው የሚሰራው በዛ ሰዓት ከዛ ተፈትነን ከጨረስን በኋላ ከ700 ነበር የሚያዘው ኖርማሊ ከ700 ነበር ከ400 ተያዘ ለምን ፈተናው ተሰረቀ የተሰረቁ ኮርሶች ነበር ኦኬ እነሱ ተቀንሰው የተቀነሱት ደግሞ ምንም በሰራናቸው ኮርሶች ወይኔ ጂኦግራፊ ሲቪክ እነዚህ ኮርሶች ናቸው በቃ እኔ ያኔ ሸያፈራኩ ማት ይሄ ኢኮኖሚክስ ምናምን ናቸው የተያዙት የእንትን የሚደረጉ ሶሻል ፊልድ ላይ የሶሻል ፊልድ ላይ በቃ የሚከብዱ ኮርሶች ተያዙ ከ400 በኋላ ማለት ነው ከዛ ደግሞ እንደገና ማለፊያ ተደርጊያለሽ እኔ ተስፈቶቻለሁ ከ400 ሆነ ማለፊያ የወጣበት ቀን ፈተና የማለፊያ የወጣ ቀን ቤት ውስጥ በጣም ብዙ እንግዳ ነበር የሆነ ፕሮግራም ነገር ነበር መሰለኝ እና ቤታችን እንትን አለ መኝታ ክፍላችን መደብ የሚባል ነገር አለ አዳሪዎች ቤት እንደዚህ ይብል ከፍ ያለ ነገር ነውና ቤቱ ሙሉ ሰው ሁሉ ታርጎት ተኝቷል ከዛ በጠዋትና ውጤት ወጥቷል ነው ብሎ ሲወጣው ሰማኝ ከ400 ማለፊያ የነበረው 162 ነው መጀመሪያ የዛን ቀን የወጣው 162 የኔ ነጥብ የነበረው ደግሞ 169 እኔ 200 የጠበቅኩት ማለት 200 እና 200 ከዛ በላይ ነው ማለፊያ መሆን ያለበት ከ400 ላይ አትሊስት ሃፍ መሆን አለበት ተብሎ በቃ የሚወራ ወሬው እንደዛ በጣም ብዙ ተማሪ ነው የወደቀው የተሰሩ ኮርሶች ናቸው የተሰሩት ሲጣሉ ሰው እኔ አሁን እንግዲህ አስብ ያን ሁሉ ነገር አልፈያለሁ ጥራ ያለው ከአቅሜን በላይ አድርጌያለሁ እግዚአብሔር እዚህ ጋር የተለየ ከፈለገ እዚህ ጋር በቃ በቃሽ ካለኝ ምንም ምርጫ የለኝም የኔ ፎልት አይደለም ማለት ያገባ አይ ፐርፎርም አድርጌያለሁ እስከማስበው ሄጃለሁ ወድቄያለሁ ስለዚህ ነው ምንካስሩት ክፍል ነው ዲግሪ ቢያንስ መማር እችላለሁ ብዬ ነው ያመንኩት ገባሽ ኮሌጅም ቢሆን እየሰራሁ ቢሆን ዲግሪ መማር እችላለሁ ከዛ ስንት ነው ስል አሁን እንግዲህ እግዚአብሔር አልፈለገም ማለት አትችይም ማለት የእውነት 10 ሰው ወይ ደግሞ 20 ቤተሰብ በቃ ምን ልበሽ ሙሉ ቤተሰብ ሰፖርት አድርጎ እየገፋኝ አይደለም ያመጣኝ አንድ እኔና እግዚአብሔር ነው ያለ ነው በዚህ ላይፍ ውስጥ ማለት ነው እና እሱ እንግዲህ በቃ ጠብቆኛል በእነሱ ጥላ ውስጥ አቅፎ ይዞኝ ሊያወጣኝ ነው የፈለገው እንጂ ወድቅ ነበር that was በቃ ምንም reasonable ነበር ደግሞ ወድቅ ነው reasonable ነበር ከዛ next ፈተና ያኔ በቃ ልቀጫው ቢደረግኩት በቃ ለፍቆ ከዚህ ወዲህ ነገርሻቸው እዛው ፊት ለፊት የተሰማው የልጆች ናቸው የነገሩኝ ስልክ አልነበረኝም እንዳልኩሽ ማለፊያ 62 ነው ዋ ከዛ እዛ ውስጥ ከተኝት ውስጥ የአያታችን ያሳደጉኝ እናታቸው ነበር እነሱ ልጅ ጉባቸው አቃልኳቸው ደስ በቃ የመጀመሪያው ስሜትሽን ኤክስፕረስ ማድረግ ያኔ ነው የተለማመድኩት ደስ አለኝ በቃ ማንን ታቅፊ እንደው ስትመርጪ በቃ እሳቸው በቃ አጠገቤ ነበር ተሰቸራቸው ነው ምንድነው ይላል ሰው ልጅ ምን ሆና ነው ምናምን ሰው ዩኒቨርሲቲ ደረሳት ትልቅ ነገር ነው ደግሞ በእኛ ሀገር በረነሽ በጣም እኛ ሀገር እኛ አካባቢ በእኔ ሁኔታ በጣም the first experience ለነሱ ማለት ነው ከዛ በቃ አሁን ምንድነው ማሰብ ያለብኝ እኔ ዩኒቨርሲቲ የትም ቢሆን እሄዳለሁ የትም ቢሆን እሄዳለሁ ብያለሁ ለራሴ የትም ቢሆን እዛ የሚገጥመኝን ቻሌንጅ ደግሞ ፌስ አደርገዋለሁ በቃ ወይ በረሃ ነው ልሄድ የምችለው በረሃ ወይ ጦርነት ያለበት ቦታ ነው ልሄድ የምችለው ጊዜያዊ ነገር ነው ጦርነቱ ለምሳሌ ይረጋጋል በረሃም ሆነ በቃ ለምደዋለሁ እዚህ ያለው ችግር ለምቼ ለምደዋለሁ
wherever ሄዳለሁ ብዬ ነው ያሰብኩት። ከዛ ምደባ ወጣ። ምደባ ከሞላን ዩኒቨርሲቲ ከሞላን በኋላ ሲስተም ችግር ተፈጠረ ተብሎ የሞላችሁት ዩኒቨርሲቲ ድጋሚ መታችሁ ሙሉ ተባለና እኔ ወለጋ ዩኒቨርሲቲ ስንተኛ እንደሞላው አላስታውስም። ምክንያቱም ስለ ወለጋ ዩኒቨርሲቲ ያለኝ የተሰጠኝ እዚህ ጋር ያለው ሶፍትዌር በጣም የተለየ ነው እና በጭራሽ እዛው ልሞላው አልችልም። ከአንድ እስከ 10 በጭራሽ ነው ማለት ግን የደረሰኝ እዛ ወለጋ ዩኒቨርሲቲ ደረሰኝ። ወለጋ ዩኒቨርሲቲ እንዴ ወለጋ ማጥዋራ ደግሞ ጦርነት አይደል? ጦር ሜዳ እንዴት ይጃልሽ? ተዋግቶ የመጣ ነው እኮ ይመስላል። ሰዚህ ማርያም ተመርቆ ሲመጡ እኮ ትንሽ በቃ ሁለት ነገር ነው ይዛችሁ መጣ። እናንተ ወታደርም ናችሁ ተማሪም ናችሁ። ከዛ ቤት ውስጥም ስለ ወለጋ የሚወራ ነገር አለ። ምክንያቱም ፋሚሊ እዛ አካባቢ የሚኖሩ በቢዝነስ ምክንያት የሚኖሩ ሰዎች ነበሩና በቃ ሁሌ ጦርነት ነው፣ ሁሌ በቃ ብቻ ነው ምናምን ታገዱ፣ ተያዙ ነው። ስለዚህ በቃ አትሄድም ብለው ነው አትሄድም ወለጋ መሆን አይደለም ዩኒቨርሲቲ ሄዳለሁ ትሄዳለች ብላ አልጠበቁም። ምክንያቱም ሰሚራ ዩኒቨርሲቲ ከሄደች የሆነ ሰፖርት ሊያደርጋት ይገባል አይደል? ዩኒቨርሲቲ ሄጂ ብዙ ነገር አለ። አትሊስት አድቫይዝ ያስፈልግሻል፣ መመከር አለብሽ። እንደኔ አይነት ሰው ደግሞ አይሆንም፣ በቃ አይሆንም፣ ሊትራሊ አይሆንም። ምክንያቱም እንደኔ አይነት ስልሽ አላውቅም ምንም ነገር ገባሽ? አዲስ አበባ ነው ያላወቅሽ? በቃ እኔ አዲስ አበባ ውስጥ ሆኜ ያ ከሆነ ሰው ጋር ኮሚኒኬሽን የወርድ ኮሚኒኬሽን የሌለው ሰው እንዴት ዩኒቨርሲቲ ውስጥ ትለቀቅሽ? ፋየር እዛ እኮ ያለ ፋየር ነው በቃ። ከዛን ወለጋ ዩኒቨርሲቲ ደረሰኝ። መጀመሪያ የጠየኩት መምህሬ ነበር፣ ጂኦግራፊ አስተማሪ ነው፣ እንዳሻው ይባላል። ከዛ ከ12ኛ ተጨርስ ስልካቸውን ነው ማስታወሻ ጽፌ ነው የወጣሁት። ደውላቸው ከዛ ዳይሬክተሩን ሄጄ ነገርኩት። አለፍኩኝ። ያው ቃሌን አክብሬ ውይ ደስ አለ በጣም በእውነት በጣም ደስ ያለና አመሰግንኩት። መምህራኖችም አመሰግንኳቸው። በቃ ይኸው አልፌያለሁ። this ይሄን በማድረግ አልተጸጸትኩም። ገባሽ? ከዛ ወለጋ ደረሰኝ አልኩት። የትም ቢሆን መቅረት የለብሽም አንደኛ ነገር ያለኝ ቃል በቃል ያለኝ ማለት መቅረት የለብሽም። ለዚህ አይደለም ለመቅረት አይደለም፣ ይሄ ኦፕሽን የለሽም። እኔ ኦፕሽን የለኝም፣ ቀርቼም እንደማደርገው በጣም እታገል ነበር ብቀር። ምክንያቱም ለትምህርት ቤት ለመክፈል ኮሌጅ ከፍዬ ልማር ብል ብዙ ዋጋ ከፍል ነበር። ገባሽ? የምፈልገውንም ነገር ማግኘት አልችልም ነበር። መቅረት የለብሽም። ሲቀጥል እኔ ወለጋን አለኝ ነቀምቴ ማስተርስ ሰርቼበታል። የሚገርም ግቢ ነው፣ በጣም አሪፍ ትምህርት ቤት ነው። ኤክስፒሪየንሱ በጣም ጥሩ ነው። ህግ ከደረሰሽ ደግሞ ሜን ካምፓስ ነው የሚደርስሽ። ያን ያሁን ተሰጥቶን አይደለም የገባነው፣ ገብተን ኮመን ኮርስ የጀመርነው ተሰጥቶን አይደለም። ያ ደግሞ ለእኔ በጣም ጥሩ አድቫንቴጅ፣ ያ ነጥብ ህግ አያሰጠኝም ነበር። ኦኬ እዛ ሄደሽ በምታመጪው ውጤት ነው ወደ ሎም ሲኦሲ ያለው ክላስ አቴንድ ታደርጊያለሽ ሀፍ ሴሚስተር። እነሱ እና ሰውቴክ ተጨምቀው ነው ህግ የሚሰጥሽ። ያለ እኔ ደግሞ እግዚአብሔር ያመቻቸው ሌላ አዲስ ካፕል አዲስ ህግ ነው የወጣው። ከዛ በቃ ህግ ካገኘሽ ደግሞ ሜን ካምፓስ ትቀር። ሜን ካምፓስ ደግሞ ከተማ ነቀምት ከተማዋ ነው፣ ምንም ነገር ይፈጠራል ይችላል። እሺ ከዛ ተነገርኳቸው። ቤት እከታተላለሁ። ያኔ ስልክ ተሰጠኝ። ቤት ውስጥ የተቀመጠች ስልክ ትንሽ ሳምሰንግ ስልክ ነበረች። እሺ የመጀመሪያ እንግዲህ የስልክ ሰው ማለት ነው። ከዛ ምንድነው ማድረገው ዩኒቨርሲቲ ግሩፖች እየገባሁ ሰርች ያደረኩ ቻናሎችን ሰርች ያደረኩ አሉ ወለጋ ዩኒቨርሲቲ ብሎ እሱ እየገባሁ ሰርች ያደርጋለሁ። ምን ይመስላል ግቢው፣ ምን አይነት እንትኖች አሉ ምናምን የሚለው ነገር ማየት ጀመርኩኝ። ልጆቹ ማውራት ጀመርኩ። እያወጣሁ ነው ጀመርኩኝ። በቃ ምን ይዤ መሄድ እንዳለብኝ ማለት ነው። እንግዲህ በጣም ያስፈልጋል። በሱ ይዘሽ ነይ፣ በሱ መጥበጫ ይዘሽ ነይ፣ እንደዚህ ይዘሽ ነይ ምናምን ብለው እስቲ ያደረጉኝ ልጆች ነው። ከዛ ቤት ሄዳለሁ አልኩኝ። ሄዳለሁ ስላቸው እንዴት ጦር ሜዳ ሄዳለሁ ብለሽ ታስቢያለሽ? ሄደሽስ እንደዚህ ነኝ፣ ሄደሽስ ነኝ፣ ሄደሽስ ከዛስ ማለት እንዴት ልትኖሪ ነው? ላይፉ እንዴት ልትኖሪ ነው? ከባድ ነው። ዩኒቨርሲቲ ማለት ብዙ ሰው በቃ ይኸውልሽ፣ ዩኒቨርሲቲ ማለት ሴት ልጅ ገብታ አርግዛ ወልዳ የምትወጣበት ቦታ እንጂ ተምራ የምትወጣበት ቦታ አይደለም ብሎ ነው የሚያስቡት። የምርሽና በእውነት በቃ የምትጠፊበት የለም። በዚህ ዘመን እንደሚያስብ ሰው አለ ማለት ትጠፊያለሽ፣ በቃ ትጠፊያለሽ ብሎ ነው የሚያስቡት። ከዛ እንዴት በአንቺ እንትን እንዴት አያውቁኝም ያልኩሽ ለዛ ነው። የኔ አቅሜን አያውቁትም፣ ኢነርጂን አያውቁትም። በቃ ዝም ብዬ ነው የምኖረው እኔ አልናገርም። ዝም ብዬ ውስጤ እያስቀመጥኩኝ ስለሆነ አያውቁትም። ስለማያውቁኝ እኔ እሄዳለሁ። ከዛ ተቀበሉኝ። ምርጫ የላቸው ይሄድ ነበር ምን ቢሆን ሄድኩኝ። ከዛ መታወቂያ አልነበረኝም እስከ 12 ድረስ ምንም ነገር በቃ ይሄ ሰው የሚያስመስሉ ነገሮች፣ ዜጋው የሚያስመስሉ ነገሮች አልነበሩኝም። መታወቂያ የለኝም። መታወቂያ ማውጣት አለብኝ። ዩኒቨርሲቲ ስቴጂ አንደኛ ክላስ ላይ መታወቂያ ነው። ሰው መታወቂያ ለማስወጣት ቀን ሄድን።
ቀበሌ ስንሄድ አንደኛ ወይ መሸኛ ያስፈልግሻል ታውቂያለሽ ከክፍለ ሀገር ወይ መሸኛ መኖር አለበት አለበዛ ደግሞ መመዝገብ አለብሽ ፋይል ላይ ስምሽ መኖር አለበት እኔ ኤክስፔክት ያደረኩት እውነቱን ለመናገር እኖራለሁ ብዬ ነው ሰው በእውነት ምክንያቱም በጣም ለብዙ ሰው መታወቂያ ይወጣልኛል በጣም ለብዙ ዘመድ እንኳን ላላለ ሰው መታወቂያ ይወጣልና ቢያንስ እንደው ያክስቴ ልጅ ናት እንኳን ብሎ ያስመዘግቡኛል ብዬ ነበር ያሰብኩት ምክንያቱም ፋይሉ አዲስ ፋይል የተከፈተው አዲስ ቤት ገዝተን የገባነው ይሻላል አዲስ ፋይል ነው እና አዲስ ልዘት ነበርኩኝ እኔ ከነሱ ጋር ስሄድ መሸኛ ያስፈልግሻል ለምን ፋይል ውስጥ ስም የለም በቃ ምንም አትይ ለምን የለውም ብዬ መጠየቅ ማስገባት እኮ ይችሉ ነበር ቴንክ ዩ ለምን መሸኛ ምናምን ይችሉ ነበር አሁን የዛኔ እንኳን ይችሉ ነበር እና ምንድነው ያሉት ፋይሉ ሞልቷል ፋይል ማውጣት የምትችሉበት ማክሲመም ስቴጅ ደርሳችኋል ሲባል ምንም ጥረት እንኳን አላደረጉም ቢወልዱ ልጃቸውን ላይ ያስገቡ ነው እንዴ ከዛ ምንድነው ማድረግ ያለብኝ 3 ቀን ያለኝ ለመታወቂያው ግቢ ለመሄድ 3 ቀን ተጣጣፋ ግቢ ግብ ብሏል እንዴ በ3 ቀን ጊዜ ውስጥ መታወቂያ ይዤ ወደ ዩኒቨርሲቲ መሄድ አለብኝ ከዛ ምን አደረኩኝ ምንድነው አሁን ሴትዮዋ ነገርኳት እንዳልኩሽ ያኔ በቃ አስተማሪው እንዳልኩት አራት እጅ ገብቼ በውስጥ ቆርቆና እኔ ዩኒቨርሲቲ የሚሄድበት አገር ትንሽ ችግር አለ ፕሮግራም ማን ይሆናል ሰምታይምስ ሰው መታወቂያ ያስፈልገኛል ዩኒቨርሲቲ የሚሄደው በፐርፐዝ ነው እንጂ ዝም ብሎ ዩኒቨርሲቲ ደርሶኝ አይደለም በጣም ፈልጌው ነው የሚሄደው እባክሽ ተባበረኝ አልኳት የመጨረሻ የምተባበርሽ ነገር አለች የ6ኛ ክፍል ሰርቲፊኬት ያስፈልግሻል የትምህርት ቤት ከዛ እሺ እኔ ደስ ብሎኝ በቃ ቤት አለኝ የሰርቲፊኬቱ የ6ኛ ክፍል ሰርቲፊኬት ጠፍቷል ቤት ውስጥ የለም ከዛ የት ነው የተማርኩት ሰክሰስ የሚባል ትምህርት ቤት ነው 6ኛ ክፍል የተማርኩት ሰክሰስ ትምህርት ቤት ደግሞ አሁን ተቀይሮ አሁን ላይ ታይም ተብሏል አይ ቲንክ ተሽጦ ኦር ሳምቲንግ ታይም ስኩል ታይም ትምህርት ቤት ነው ወሬቨር ሊድና ለመከረ ሞከር ሎፊክም እንኳን ዘርቶ ከሰጡኝ ሊድ ብዬ የዛን ቀን ሲሄድ የእውነት ነው ብለሽ እግዚአብሔር ነው በቃ የኔ ህይወት ውስጥ እጁ ቀጥታ እጁ አለበት የትምህርት ቤቱ ዋና መስራች በሆነ አጋጣሚ ለምን ትምጣ አላውቅም እኔ ጃጂ ዳይሬክተሩ እየጠበቅኩኝ መጣች ትይያ እዛይስ በትምህርት ቤት እዛ ድሮ የነበርኩበት ሰክሰስ ዋና መስራቿ መጣች ትምህርት ቤቱ ግን ተቀይሯል ለራሷ ጉዳይ መጣች ማርያምን ከዛ ጠየኳት መስራት ድረስ ነው መሰለኝ እንዴት ነው አስረዳኋት ቁጭ አድርጌ ነገርኳት በቃ እንዲገባት ማለት ነው እንድትረዳ መሬት አውርጄ ነገርኳት ይሄ ነው ችግሬ በቃ ይሄ ነገር ያስፈልገኛል ስር ይለኛል ችግር የለውም 50 ብር ክፈይ አሁን ሰራሻለች መቤቴ አቤት ጮቤ ከየት መሰለሽ በእግሬ ሄድኩት ሰክሰስ ትምህርት ቤት አየር ጤና አደባባይ ነው ያለው ላይ እስከ ዘነበወርቅ የለውም በቃ በደስታ ሰርቲፊኬት 50 ብር ተቀብዬ ሰርቲፊኬቱን ሰርቶልኝ ግሬዱ ችግር የፈለከውን ሰው አልኩት ማተብ ያለው እንትን ይፈልጋል ሲሄድ በማግስቱ መታወቂያ ጊዜያዊ መታወቂያ ተሰጠኝ ጊዜያዊ ነው ተቻለ ይሄ ብሄር ምናምን የለውም ጊዜያዊ መታወቂያ ፎቶ አድርጋ ሰጠችኝ ተመስገን ልቅ ነገር ቀለለ ማለት ነው ከዛ ደግሞ አካውንት ያስፈልገኛል መታወቂያ ያወጣው የቡክ አካውንት ከፈትኩ within my life እኔ ከነሱ ጋር ስኖር the first በቃ 2000 ብር አካውንት ላይ ገባልኝ ልትሄጂ ስለሆነ ሌት ስለሆነ ኦልሬዲ በቃ ምቀር አይነት አይደለሁም ብዙ ነገር አሉኝ አልቀር ይሄ በቃ ምክንያቴ ነው እዚህ ቤት ቆይበት ምክንያቴ ነው አልቀር የሆነ እንትን ማለት ጀመርኩ ኖ ማለትም ጀመርኩ ከዛ በኋላ ምክንያቱም ምንም ምርጫ የለም አሁን በቃ ከዛ 2000 ብር አስገቡልኝ አካውንት ላይ ቤት ውስጥ በሱ ተዘጋጀልኝ ቀይሼ ሸክፌ ወደ ዩኒቨርሲቲ ሲሄድ ብቻዬን ሄድኩት ማለት ከኛ ትምህርት ቤት ወለጋ ዩኒቨርሲቲ ደረሰው ማቆም ማንም ሰው የለም ከአዲስ አበባ አይደለም ከአየር ጤና ወጥተህ ማታውቂው ወለጋ ዩኒቨርሲቲ ሄደሽ ማይችል ከዛ ዩኒቨርሲቲ ሲሄድ ላይክ አስኮርሽ የምታድረኝ ኦኬ ለባስ ቅርብ እንድትሆኚ እዛ ነው ቲኬትም ያለው ወለጋ ነቀምት እዛ ከቤት የመኪና ነበር ቤት መኪና አለንና መኪናውን የሚይዘው የፋዘር ጓደኛ ነው ከዛ የሱ ጓደኛ ደግሞ የሚኖረው የት ነው እዛው አስኮ አካባቢ እሱ ጋር አድሬ እንዲህ ውጪ ማድረግ ነው እንግዲህ that's is the most weird እሱ ጋር አድሬ ነው የሚሄደውና ምን አደረገልኝ መሰለኝ ሰውየው በቃ እንዴት መሰለኝ እኔ ልጅ እንዳንቺ አይነት ልጅ ቢኖረኝ እድለኛ ነበርኩ እና ትለያለሽ ብሎ ስልኩን ራሱ የምጠቀምበት ስልክ ሳምሰንግ ያስኳት ስልክ በቃ ተሰባበረች ትንሽ የሳምሰንግ ነጭ ሳምሰንግ ታውቂያት ከሆነ እሷ ነበረች ቀይሮልኝ ትልቅ ይኸው ሳምሰንግ የራሱ ስልክ ሰጠኝ የትራንስፖርት ብሎ
ሶፍት ለስላሳ ይብርሰማሪ የሚያስፈልግ ሰጥቶኝ መናኸሪያ ከሚስቱ ድረስ ለሊት ተነስቶ መናኸሪያ መኪና ውስጥ አስገብቶኝ መንቀሳቀሴን አይቶ እግዚአብሔር ይስጠው። ቀና ብዬ የማላየው ሰው ነው። ቤት ውስጥ ሲመጣ ደስ ጓደኛው ነው፣ የፋዘር ጓደኛ ነው። እኔ ምንም ማለት ያስተውለኛል ብሎ ብዬ አላስብም፣ ግን ሰው ያይሻል። ጥረትሽን እግዚአብሔርን ነው የሚሻው። እግዚአብሔር በሰው አይደለም በሰው ነው እግዚአብሔር። ከዛ እንደዛ አድርጎ ሸኘኝ። ዩኒቨርሲቲ ሄድኩ። መጀመር ፖድካስት